የሳሪን ለዲያቆን ሰጥተናል። እሺ ቀጣይ ቆስጤ በእርግጥ በርካቶች ናቸው። አሁን ይህንን ምንድን ነው የምናደርገው? አይ ቲንክ ለሌሎች መማሪያ ይሆናል፣ ሌሎችን ያስተምራል። አይ ቲንክ እኛ በጣም ብዙ 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 ልጆች አሉ ከእስልምና የመጡ ግን እንደዚህ አድ ላይ ወጥቶ ለመናገርም ከደህንነት አንጻር የማናወጣቸው አሉ። ግን ፈቃደኛ የሆኑትን እንደዚህ ማሳወቁ፣ ምክንያቱም እየተሰራ ያለው ፕሮፓጋንዳ እንደምታውቁት ነው። በአዲስ አካውንት ምናምን ነገር አንድ ሰው ያመጡና 5000 ሰው እንደዚህ ያደረግን አለ። ግን እኛ ጋር ምንም የሌለ የሚመስላቸው ሙስሊሞች አሉ። ይሄ ጀሪ ደግሞ ይሄ መንገድ ደግሞ ሌሎችን ያስተምራል ብለን ስላሰብን ነው እንደዚህ አይነት ያዘጋጀ ነው። ወደፊት እንቀጥልበታለን። በጣም በርካቶች አሉ። ሙሉ ቤተሰብ የመጣ አለ። አንድ ወንድም ሜቢ አሁን እሱ ያለበት ሀገር ላይ ለሊት ስለሆነ ስላልተመቸው ነው እንጂ ከነ ወንድሞቹ የመጣ አለ። ከስር ቁጭ ብለው የሚሰሙ ኮሜንት እንኳን የማይጽፉ ናቸው። ኮሜንት እንኳን ገስት ሊወጡ ነገር ግን ቅልብ ሆነ ያላቸው በደንብ አድርገው የሚሰጠውን ትምህርት የምንናገረውን ነገር አንዳንዷን ሀዲስ ቼክ አድርገው ምን ብለው እስልምናን ለቀው የወጡ ናቸውና በርካቶች አሉ። እነሱንም ወደፊት እናቀርባለን ብለን ተስፋ እናደርጋለን። ሌሎችን ያስተምራል ብለን ስላመንም ማለት ነው። አቆስጤ መምህር ኤፍሬም እንኳን ደህና መጡ። ሰላም ይበሉልና ወደ ቀጣዩ ሀሳብ እንሄዳለን። ምንም አይ ቲንክ እንትን ብለናል። መምህር ይቀጥሉና እፎይ የሳሪን እንትን ጥያቄዎች ተቀበሏትና አንዳንድ ነገር አለ መዛው ወደ ጥያቄዎች እየተቀበልን እንሄዳለን። ሰላም ክርስቶስ ለሁላችን ይሁን። እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። መምህር እንዴት አሉ? እንኳን ደህና መጡ። አምላክ አበው ይመስገን። ላይም ታችም ያላችሁ ሁላችሁ ሰላም ብያለሁ። እፎይ ሌሎቻችሁም ሁላችሁ ስላገኘኋችሁ ደስ ብሎኛል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላምና ደስታን የሚያድል የሰላምና የደስታ ባለቤት የአባቶቻችን አምላክ እንደ ሰዎች ፍካራ ሳይሆን እንደሱ ቸርነት ተሰባስበን ስለ ቃሉ እንድንመሰክር የፈቀደልን ስሙ ይክበር ይመስገን። አሁንም እንቀጥላለን። ወደ ነበርንበት ሀሳብ እንግባ። እንደየአስፈላጊነቱ ሀሳብ እንሰጣለን። እግዚአብሔር ይስጥልን። እሺ መልካም መምህር እንኳን ደህና መጡ። እንኳን አብራ ደረሰን። እፎይ ሳሪን ጥያቄ ተቀበላት። እሺ ሳሪ ጥያቄሽን አቅርቢ። መምህር ይፍቱኝ ባርኩኝ። ለካህናት ይቆይልኝስ እኔ መምህርነት ይበቃኛል። እንዴት ሰነበት? ሰላም ብያለሁ። ኡስታዝ ገብቶታል ግን ያሉት ይተርጎምልኝ አንድምታው እርሶ ነው መምህር ይመስለኛል። ለእርሶ መሰለኝ። አይ ቲንክ ግልጽ ነው አይደል? እንደዛ ሲሉ ግን ለእርሶ መሰለኝ እያሉ ያሉት አልገባኝም። እኔ ኦኬ መምህር ተጠራጥሬ እኮ ነው። መምህር ለምን ያሸማቅቁኛል? ከኔ አይገባኝም። ከነቱ ገና ነው። እርሶ ቆረሳሱ ከነቱ ገና መምህርነት ነው እያሉ ነው። እኔ ደግሞ ያሰብኩት ምንድን ነው? ምን አሰብኩ መሰሎት? አይ ቲንክ ዲያቆንን ሰላም አላልኩትም። አይምሮ እዛ ጋ ነው ዲያቆንን ሰላም ለማለት ከዛ ካህን ሆነዋል። እሳቸው ወደ እሳቸው እያስተላለፉ ነው ብዬ ያሰብኩት። ወደ እኔ እንዳመጣፉኝ እንደዛ አለ ዜናም ብዬ ያዝ መምህር ማን ነው እሱ? ዲያቆን የሚባል ነገር ከዚህ በኋላ ይበቃል። መዝሙረ ጋ እየጨረሰ ነው የዲቁና ስራውንና ቀጣይ እግዚአብሔር ይፍታ በሚል እንደምትመጣ ነው ተስፋችን። ሁለት ዓለም አሉ እነሱ፣ አንዱ ምንኩስና ሌላኛው ክህነት ነው። ምንድነው ትዳር ነውና ከሁለቱም ጋር ያው በፍርሃት ስለሆነ ያለ ነው። አንዱን መድፈር ስንጀምር እግዚአብሔር ይፍታ እንላለን። የደፈራችሁት ግን ክህነቱን ያዙና እግዚአብሔር ይፍታ እያላችሁ እንድትባርኩን አደራ።
ይሄን በእነ መዝሙረ እንጀምራለን፣ ወደ ሌላውም እናልፋለን ማለት ነው። በዚህ ጊዜያችን እንዳያልቅ የአባቶቻችን አምላክ በመካከላችን ተገኝቶ ለጊዜው ካህን ስለሌለ እርሱ ይባርከን። ሁላችን የምናልፈው ወደ ነበርንበት ሀሳብ ነው። ስላገኟችሁ በጣም ደስ ብሎኛል። ድንቅ ውይይት ነው። በዚህ መስመር ቀጣይ የምንቀጥል ወደ ነበርንበት እንሂድ። እሺ፣ እግዚአብሔር ያክብርልን ሁላችሁም። ሳሪ አለሽ? እሺ፣ ጥያቄዎችሽን አስቀምጪና ቻቸውን አንድ ልባቸው እና ዲያቆን እየሰማሁት ነበር። እንኳን ደህና መጡ። ሰላም ብያለሁ። አንቱ ፎይ እንኳን በሰላም ተገናኘን። ሰላም ነው። አንቱ የተባሉት ማን እንደሆኑ አሁንም ቅኔው ይፈታልኝ። እንኳን በሰላም ተገናኘን። እንኳን ድምፅህን ሰማን። ደስ ብሎኛል። በእርግጥ አንተን እንጂ የማትከታተለኝ እኔ እከታተል ነበረ እና እንኳን እግዚአብሔር ለዚህ ቀንም ለዚህ ሰዓትም እድሜና ጊዜ ለአንተም ለእኛም ለሁላችንም እንኳን ሰጠን። ፎይ እግዚአብሔር ደግሞ ከዚህ በላይ ያበርታ፣ ሁላችንም ያበርታን። የአንተ በረከት ደግሞ ይድረሰን። የሰማዕታቱ በረከት የአባቶቻችን በረከት አንተ ጋር ደርሷል እና እድለኛ ነህ። ልትበረታ ይገባል። ከዚህ በላይ ደግሞ ትሁት ሆነ አንድ ልጨርስ። ከዚህ በላይ ትሁት ሆነ ደግሞ በትህትና የሚገኘውን ጸጋ በትህትና የሚገኘውን ከሰማዕትነት ጋር ዋጋ ከመክፈል ጋር ስለ ስሜ ብዙ ነገር ይደርስባቸዋል የሚለው በነ ጳውሎስ በነ እስጢፋኖስ በሌሎችም ብቻ ሳይሆን ደግሞ ዛሬም ደግሞ በእኛም በአንተም በሁላችንም ነገር እንደሚደርስ ሁሉ አንተ እንዲያው እንደ አንድ ምሳሌ ሆንክ እንጂ ጨረስክ እያልኩ አይደለም። ስለዚህ እግዚአብሔር ያበርታ እያልኩኝ ነው። ስለዚህ እንደነ እስጢፋኖስ እንደነ ጳውሎስ በግርፋትህ ደስ እያለ በእስራትህ ደስ እያለ እየዘመርክ በመከራዎች እየዘመርክ በመከራዎች እያመሰገንክ በፍጹም ትህትና ይህን የተሰጠህን ጸጋ እንድትጠብቀው አደራ እልሃለሁ። ያን በረከት ደግሞ ለእኛ የሚያድለን እና የአባቶቻችን ጸሎት ሁሉ ከአንተ ጋር ይሁን። ይኸው ነው። አሁን አሜን ብለህ ወደ ሳራ እንሂድ። አሜን ብያለሁ። ግን አንድ ዓመት እኮ መጽሐፍ ቅዱሳችን አንድ ዓመት ይፈቅዳል። አይ ቲንክ ፍትሐ ነገሥቱም አንድ ዓመት መሰለ የሚለው። ብትቀየመንስ? ኧረ ተው እፎይ፣ ግን ተው ተው። አሁን ፍትሐ ነገሥት ለአንተ ምን ይሰራልሃል? አሁን ሳራን ጠይቅ። እሺ ሰላም በሉልኝ። ባለቤትዎትንም እንዳይበድሏት ነው እንዳይከፋት፣ እንዳይበድሏት ሳይሆን እንዳይከፋት ወሰዱብኝ ብላ አደርሳለሁ። ችግር የለውም። በ2 ወር ሙሉ ከእሷ ጋር በደንብ ጊዜ አሳልፍ ያለው አሁን ደግሞ ከእናንተ ጋር ያው የማሳልፍበት ነው። እኔም ብዙ መማር እፈልጋለሁ። እሷ አገልግሎቴን የምደግፍ መልካም ሚስትና እህትም እናትም ሚስትም ነው የሰጠኝ እግዚአብሔር እና ደግሞ ሰርጋችን ላይ ደግሞ ተገኝተህ ብዙ ነገር እንደለፋም ሰምቻለሁ። የዛለት ወንበር ጠረጴዛ እንደተሸከምኩሉ ሰምቻለሁ እና በእውነት እፎይ እንደምታዩት እንዳይመስላችሁ በጣም በቃ እኔ ጠጅ ነው የምለው እሱንና የውሃድን ጠጅ ነው የምላቸው። ቀጭኖች ናቸው ግን በጣም ኃይለኞች ናቸው። በጣም ጭንቅላት ያወጣሉ እና ሰርጌ ላይም በመገኘት በጣም ትልቅ ክብር ነው ለእኛ እና እግዚአብሔር ይመስገን። ያን ሁሉ በልተህ ባለመወፈርህን ጥሩ ነው። በርታ። የት እንደሚሄድ እናገራለን። አሁን ወደ ርዕሱ እንሂድ። ያቆዳራ አዋረዱት። ጥሬ ስጋ በጣም ነበረ የሚወደው እና ከእርሶ ሰርግ በኋላ አረ በቃ አስጠላኝ ማለት አልጀመረም እና ስንት ኪሎ እንደበላ አሁን ገባኝ። በጣም ነው የሚበላው ማለት ነው። የዛ ቀን ስንት ኪሎ ነው የበላው? ሜቢ ካወቁት ሊንገሩን እንደው አላውቅም። በጣም ብዙ ሰው ግን በጣም ብዙ ጥሬ ስጋ ነበር እና በቃ አይ ቲንክ ብዙ ሰው ያው እፎይ ምስክር ነው። አይ ቲንክ ክርስቶፈርሱ ነበሩ እና ጾም ስንይዝ ተንቀባረረብን እኮ የዛሬ 2 ወር ቅብር አለብን በጥሬ ስጋ እያሉ። ሰው እያስከተፈም ሲወላ ነበር እንደሰማሁት። አሁን ኧረ ተውት፣ ቆይ ሳራ ጋር ነው የምንሄድ። እሱም በኋላ እናወራለን። እሺ ለመጋበዝ ካለው ፍቅር ነው። በዚህ ተፈቶ አልተጋበዘም እና በቃ ዝም ብሎ ያዘገኛል ማለት ነው። እና
ወደ ሳራ የሰጠችው ምስክርነት ባይዞ ቁርአኑ ላይ ያለውን እውነተኛ አስተምሮቱን የተናገረችው። ወደ ጥያቄሽ እንመለሳለን። ነገር ግን ያነሳቻቸው ነበረ። ለምሳሌ እፎይ ያስጠላኝ ነበር። ከሚያስጠላኝ ነገሮች ውስጥ አንዱ የሚጠቅሳቸው ነበር። የአባትህን ብልት ንከስ ብሎ አዟል ነብዩ ብሎ ሲናገር በጣም እናደድ ነበረ። እንዲህ ብሎ ተናግሯል። ውጭ የስድብ ነው፣ የጋጠ ወጥነት ነው። እውነት ነው። እንደ ክርስትና አስተምሮ ስናስበው የጋጠ ወጥነት ነው እንደዚህ አይነት ብሎ መናገር። እንደዚህ ብሎ ማለት እንደዚህ ብሎ ያውም አንድ ከተከበረ ነው ያልኳችሁ ነብይ ተብሎ ከሚጠራ አካል እንደዚህ ብላችሁ ተሳደቡ ብሎ ተከታዮቹን ማስተማር በጣም የሚያሳፍር ነው። ግን እፎይ አይደለም ያለው፣ ነብዩ ነው ያለው፣ መጽሐፉ ነው ያለው። ኢቭን በምሳሌ አትናገሩ፣ ቀጥታ ስሙን ጠርታችሁ በሉ ነው የሚለው። አልአዳብ አልሙፈረድ 963 ላይ ይገኛል። ያንን ያልነው አንብቡ። ቁርአናችሁም ሲጀምር አንብቡ ሰውን ከረጋ ደም በፈጠረው አይደለም የሚለው። አይ ቲንክ 96ኛው ሱራ ቁጥር 1 ጀምሮ አንብቡ። በዋሪ 3 አንብብ ስለሚል አንብቡ ምንላችሁ ለዛ ነው። ሰው ወይ በነገራችሁ ብቻ አትመሩ፣ አንብቡ። የተጻፈው ቀጥታ ስሙን ጠርታችሁ እንደዛ በሉ ስለሚል ያንን ማለታችንን እንደ ወንጀል አትቁጠሩብን፣ እንደ ኃጢአት አትቁጠሩብን። በእርግጥ እኛ ስናነበው እየፈራን እየተሳቀቀን ነው ምናነበው እኮ። ሌላኛው ያነሳችሁ ምንድነው ሴቶች ጋር በተያያዘ ሴቶችን ለምሳሌ አብዛኞቹ የገሃነም ናቸው ይላቸዋል ስትል ውሸት ነው አይላቸውም ብለውን ነገ ቆርጠው ቪዲዮ ሊሰሩ ይችላሉ። ይላቸዋል ስለሚላቸው ነው። ቡሃሪ 304 ላይ አብዛኞቹ የገሃነም እንደሆኑ ስለሚያስቀምጠው ሴቶቹ አይምሮ ጎዶሎ ስለሆኑ የአይምሮ ጉድለት ስላለባቸው የአይምሮ ጎዶሎ ስለሚለን ነው አለች። ነገ ቆርጠው አይልም ቀጣፊ ብለው ይሰራሉ። ቡሃሪ 29 ላይ ይላታል ሴት ልጅ ለምስክርነት እንኳን ማትበቃ ማለትም እንደወንዱ በዚና ላይ ከሆነ ለምሳሌ ከነ ለምስክርነት ማትበቃ ስትሆን በገንዘብ ጉዳይ ላይ ከሆነ ግን የወንድ ግማሽ ነች። ምክንያቱም የአይምሮ ግማሽ ስለሆነች ይህና መሰል ነገሮች የሰጠቻቸው ምስክርነት በእርግጥም ሐዲሱ ቁርአኑ ላይ ያለ እንጂ ሳታውቀው ቀርታ ሳይሆን ያለ ነው ማለት ነው። ሳሪ ጥያቄሽን አቅርቢላቸው። እሺ እፎይ፣ በመጀመሪያ መጀመሪያ አካባቢ በጣም ነበር የምጠራ ሰው አሁን አይኔ እንድገልጥ እንዳይ ያልቆምኩበትን ቦታ እንዳስተውል ስላደረከኝ በጣም አመሰግናለሁ። ያው ፈጣሪ ነው ለሰው ልጅ የሚገባውን ነገር የሚሰጠው። እኔ ስላመሰገንኩ ምንም የሚጨምር የሚቀንስም ነገር ስለሌለ ሰው ስለጠላሁ ምንም የሚቀንስ ነገር የለም። ያው በሰዓቱ ግን ስሜቱ ትንሽ ያስጠላል። አንተ ስለ ሃይማኖት ሲነገር ነው፣ ከዛ አንጻር ነው። አሁን ወደ ጥያቄ ሲሄድ የመጀመሪያው ማለት በስምናም ሆኜ ለማመንም ለመስማትም የማልፈልገው አሁን አምላክን እንዴት ነው ሊገረፍ የሚችለው? ማለት አንተ አምላክን እንዴት ነው የምትገርፈው? አንዱ እሱ ጥያቄ እንዴት ነው ሊሆን ይቻለው? እንዴት ነው አምላክን ሰው ሊገርፈው የሚችለው? ሊገድለው ሊሞት የሚችለው እንዴት ነው? ሌላኛው ጥያቄ ደግሞ አንድን እንዴት ነው ሶስት አድርጎ አንድን ሶስትን ደግሞ አንድ አድርጎ እንዴት ነው የምታምኑት? ያው እኔ በእስልምና ሆኜ ሶስት አምላክ እንደምታመልኩ ነው ሰማይ ነውኩና አሁንም ካነበብኩት ይህን ነገር እንድታስረዱኝ ነው ፈልገው። አንድን እንዴት ነው ሶስት አድርጋችሁ የምታመልኩት? ሌላው ደግሞ እግዚአብሔር እኔ እናንተን ፈጥሯል፣ ሰው ሰማይና ምድርን ፈጥሯል፣ ሁሉም ፈጥሯልና አዳምና ሔዋን ባጠፉት ጥፋት ከገነት እንዳስወጣቸው በምድር ላይ መጥቶ ያን ሁሉ ማስተማር ለምን አስፈለገ? ለምንድነው ዙፋኑ ላይ ሆኖ እኛን ያልማረን? ለምንድነው ይህን ሁሉ ነገር ዋጋ የከፈሉልን? ማለት ይህ ትልቅ ነገር ነው እና እኔ በራሴ ባይምሮዬ ለማሰብ ይከብደኛል። ማለት ለእኔ ሲል አምላክ እንዴት ነው መጥቶ ሊገረፍ ሊመታ የሚችለው? ለምንድነው ዝም ብሎ ያልማረን? ምክንያቱ ምንድን ነው? እና ይህን መልስልኝና ሌላኛዎቹም አሉ የጻፍኳቸው ጥያቄዎች። መምህራኖች ቀጥሉ። እናንተ እያላችሁ እኔ ማውራት ሳይጠበቅብኝም አይ ቲንክ እናንተ ቀጥሉ። መምህር ኤፍሬም ይቀጥሉ። ብትሉ ድንቅ ነበር። ግድ የለም እህታችን፣ በጣም ድንቅ ጥያቄ ነው ያነሳሽ። ቢቻል ማስታወሻ ይዘሽ ደግሞ በደንብ መልሱን መስማት ተገቢ ነው። ቀዳሚው ጥያቄሽ ምንድን ነው የነበረ? አምላካችን ኔትወርክ ይሰማል አይደል? ያዝ ያደርገኛል። ይሰማል። በጣም አሪፍ። ስለዚህ
ነገረ ስጋዌና ምስጢረ ሥላሴ ይባላል። ሁለቱ አሁን ያነሳሽው ሐሳብ በነገረ ስጋዌ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ ስግው ሆኖ በእመቤታችን ተወልዶ የደረሰበትን ስቃይ፣ በደል፣ ግርፋት፣ ሞትና ትንሣኤ ለምን አደረገው? ባሪያም ተቀምጦ በዚያው በሚኖርበት በዘላለማዊ ሕልውናው በዙፋኑ ተቀምጦ የሳተውን አዳም ወደ ቀደመ ክብሩ መመለስ ሲችል ከሰማየ ሰማያት መውረድ፣ ከድንግል መወለድ፣ በአይሁድ አደባባይ መቆም፣ ፍርድ መቀበል፣ በቀራንዮ አደባባይ መሰቀል፣ ወደ መቃብር መውረድ ለምን አስፈለገ የሚል ነው። ይህ ነገረ ስጋዌ ወይም ምስጢረ ስጋዌ ተብሎ ይነገራል። ስጋዌ ማለት ሰው የመሆን ምስጢር፣ የአምላክ ሰው መሆን እርሱ ስጋዌ ይባላል። ይህን ያነሳሽው። ሁለተኛው ጥያቄሽ ምስጢረ ሥላሴ ነው። አንድ ጊዜ ሶስት ሌላ ጊዜ ደግሞ አንድ ትላላችሁ፣ እንዴት ይሆናል ነው። ለነገር ትክክል ነች። ሶስት የሆነ ነገር አንድ አይሆንም፣ አንድ የሆነ ነገር ሶስት አይሆንም። እኛ ግን እያልን ያለነው ለአምላክ ነው። ለአምላክ ደግሞ ይህ እንዴት ይሆናል ብለን ምን ሞግተው አይደለም። ራሱን የገለጸበት ምስጢር እኔ እንዲህ ነኝ ብሎ ነው የነገረን። አንዱ እሱ ነው። ሌላኛው ምስጢር ሥላሴ የሆነ ቀን አንድ የሆነ ቀን ሶስት የሆነ አምላክ አይደለም። አንድ የምንለው በባህሪ ነው። ዘላለሙን አንድ ነው። የሆነ ቀን ሶስት አይደለም። የሆነ ቀን አራት አይደለም። የሆነ ቀን አንድ አይደለም። ይቅርታ ሶስት አይደለም። ስለዚህ ምንድን ነው ማለት ነው? ሥላሴ በባህሪ ዘላለም አንድ ነው። በመለኮት ዘላለም አንድ ነው። በህልውና ዘላለም አንድ ነው። በአገዛዝ ዘላለም አንድ ነው። በስም ዘላለም ሶስት ነው። በግብር ዘላለም ሶስት ነው። ሌላም በመሳሰሉት ሶስት ብለን ምንናገርበት አለ። አንድ ብለን ምንናገርበት አለ። አንድነቱ ወደ ሶስትነት አይፈልስም፣ ወይም ደግሞ አንድነቱ በሶስትነት አይሰነጠቅም። ሶስትነቱ ደግሞ በአንድነት አይጠቀለልም። ዘላለም የሚኖር አንድነት፣ ዘላለም የማይጠፋ ሶስትነት ማለት ነው። ይህ ነው ምስጢረ ሥላሴ የሚባለው። ምክንያቱም እግዚአብሔር ራሱን የገለጸበት ነው። ለምሳሌ አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው እንላለን። እንዲህ ያለ ማለት ግን አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው አለ ማለት ግን አብ የራሱ ልብ፣ የራሱ ቃል፣ የራሱ እስትንፋስ አለው እያልን አይደለም። ቃሉ ወልድ ነው፣ እስትንፋሱ መንፈስ ቅዱስ ነው። አብ በራሱ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ሕያው ሆኖ የሚኖር ነው። ወልድም በራሱ ቃልነት፣ በአብ ልብነት፣ በመንፈስ ቅዱስ ሕይወት ወይም እስትንፋስነት ሕያው ሆኖ የሚኖር ነው። መንፈስ ቅዱስም እንዲሁ በራሱ ሕያውነት፣ በአብ ልብነት፣ በወልድ ቃልነት ሕያው ሆኖ የሚኖር ነው ማለት። ይህ የረቀቀ ምስጢር ነው። እንዴት ይሆናል ካልሽኝ ይህ የሚታመን ነው። እንዴት ለምን እንዲህ ትሆናለህ ብለን ምንሞግተው፣ ለምን እንዲሆንክ ብለን ምንከራከረው አይደለም። ለምን ከተባለ ይህ ምስጢረ እግዚአብሔር ነው። ምስጢረ እግዚአብሔር ደግሞ ከሰዎች ሕሊና የተለየ በራሱ የሚወሰን ስለሆነ ራሱ በገለጸልን መጠን እንዲያናምናለን። ለምን እኛ ባሰብነው ልክ ሆነ ሲባል ከተባለ የፈጠረን እርሱ እንጂ እኛ አይደለንም እያልኩ ያለሁት የፈጠርነውን ይህን ያህላል ይህን ይመስላል ብለን ልንናገርለት እንችላለን። ለምሳሌ ለምን ይህን ያህል ክብደት ሆነ፣ ለምን ይህን ያህል ኪሎ ሆነ ብለን መናገር እንችላለን። ለምን ከተባለ ያን ኃይል ያን አካል ያመጣ ነው እኛ ስለሆን ማለት ነው። እኛ ስለሆን ኔትወርክ ቀይ ያበራብኝ ነው። እንደሚሰማ ግን ምልክት ስጡኝ። ኮሜንቱም ዝግ ስለሆነ ይሰማል አይደል? ክርስቶፎር ይሰማል። በጣም ድንቅ። ስለዚህ የሆነ እኛ አይደለንም ያመጣ ነው፣ ያመጣን እርሱ ነው። እርሱ ደግሞ ሲያመጣን በባህሪ በህልውና በአገዛዝ በስልጣን በመለኮት አንድ የሆንሁ ዳሩ ግን ደግሞ ሶስት አካላት ሶስት ግብር ሶስት የሆነ ደግሞ ስም ያለኝ ነኝ ብሎ ሶስት አካል ያለኝ ነኝ ብሎ ራሱን ለቅዱሳን በገለጸበት ምስጢር በዚያ የምናመልከው ነው ማለት ነው። ምስጢረ ሥላሴ የሚባለው ይሄ ነው። ይህ ማለት ግን ሶስት አማልክት አለን ማለት አይደለም። ሶስት አካላት አለን እንጂ አምላክ ግን አንድ ነው። ሶስት አካል ሆኖ እንዴት አንድ አምላክ ይሆናል ካልሽኝ፣ ሶስት አካል ሆኖ አንድ አምላክ የሆነ እርሱ ብቻ ነው። ልብ በይ። ሶስት አምላክ የሆነ ደግሞ አንድ አምላክ ማለት ሶስት አካል የሆነ ደግሞ አንድ አምላክ የሆነ እርሱ ብቻ ነው ማለት ነው። ማን ከተባለ እርሱ እግዚአብሔር ነው ከምንለው ጸሎታችን አንዱ ሊቃውንቱ ሲተረጉሙ ምንድነው? በቅድስት ሥላሴ ማለት ልዩ ሶስት ማለት ነው። ልዩ ሶስት ማለት ከሌላ ሶስት ጋር የማትገጥም ማለት ነው። ሌላ ሶስት ነገር ብንቆጥር
ሁለት ይቀራል፣ የተለያየ ነገር ይሆናል። አንዱ ፊት የመጣ አንዱ በኋላ የተገኘ ሊሆን ይችላል። በእነርሱ ዘንድ ግን አብ አባት ስለሆነ ወልድ ልጅ ስለሆነ ከመንፈስ ቅዱስ ከአብ የማያንስ ትክክል የሆነ ብላ ቤተክርስቲያን ታስተምራለች። ምስጢረ ሥላሴ ነገ ከነገ በኋላ እየተማር ስትሄድ የሚገለጽልሽ ነው ማለት ነው። ወደ ነገረ ስጋዊ ስመጣ ለምንድን ነው አዳም በደለ? አዳም ከበደለ በኋላ ቃል ገባለት፣ መጦ ተወለደ። መጦ ከሚወለድ ቃልም ከሚገባ ዝም ብሎ ባለበት አያድነውም ነበር ወይ ብለሽ ላነሳሽው ጥያቄ ረቂቅ ምስጢር ነው ያለው። ይህ ምስጢር ምንድን ነው? አዳም አትብላ የተባለውን ዕፀ በለስ በላ። ይህን ዕፀ በለስ ሲበላ ከመብላቱ በፊት እግዚአብሔር ትእዛዝ ሰጥቶታል አዳም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ስታነቢ ወይቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ ወምጽእስ ዘታሪቡ ሰናይ ወእኩይ ትብላ ምንውስ ምበለት ትበል ሞተት መውት። በአማርኛ ልተርጉመው። እግዚአብሔርም አዳምን አለው በገነት ያለውን ሁሉ ብላ፣ ይችን ዕፅ ግን እንዳትበላ፣ ብትበላ የሞት ሞት ትሞታለህ ብሎ ነገረው። ልብ በሉ አትብላ፣ ብትበላ ደግሞ የሞት ሞት ትሞታለህ አለው። ማን ነው ባዩ? እግዚአብሔር። የሚባለው አካል ማን ነው? አዳም ነው። አዳም አሁን ይችን እንጨት በላ። እግዚአብሔር መሐሪ ነው። ልብ በሉ፣ እግዚአብሔር መሐሪ ነው። እንዳይምረው የሞት ሞት ትሞታለህ ብሎታል። እንዳይገለው መሐሪነቱ ሊቀር ነው። ልብ በሉ፣ እንዳይምረው ፍርዱ ሊታጠፍ ነው። ደግሞ እንዳይተወው ደግሞ የሞት ሞት ትሞታለህ ብሎታል። እግዚአብሔር መሐሪነቱም የማይቀርበት ፍርዱም የማይቀርበት ቀጭን ጎዳና አበጀ ማለት ራሱን ሰው አደረገና የአዳምን ሞት በራሱ ተሸከመና ነሳ ደዌነ ወጾረ ሕማመነ እንዲል ኢሳያስ ደዌያችንን ያዘ ሕማማችንን ተሸከመ እንዲሉ ነቢያት የአዳምን ደዌ አድርጎ የአዳምን ፍርድ በራሱ ላይ ተሸከመ። ይህ ማለት እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ ፍርዱን በራሱ ላይ ተሸከመ። አምላክ ለምን ተደበደበ? ለምን ቆሰለ? ለምን በፍጡር እጅ ወደቀ ሲባል አዳምን የሞት ሞት ትሞታለህ ስላለው የአዳምን ሞት ለመሸከም በራሱ ላይ ራሱን ሰው አደረገ ማለት ነው። ቃል ስለገባ አይደለም፣ የሆነ ነገር ስለሆነ አይደለም። የሞት ሞት ትሞታለህ ስላለው የአዳምን ሞት ሞተለት። እንደ መሐሪነቱ ማረው፣ እንደ ፈራጅነቱ በራሱ ላይ ፈረደ። ግልጽ ነው አይደል እህቴ? እንደ ፈራጅነቱ የፈረደው በራሱ ላይ ነው። እንደ መሐሪነቱ የማረው ማንን ነው? አዳምን ነው ማለት ነው። ይህ ምስጢር የተራቀቀበት ነው። ነገረ ስጋዊ የሚባለው ይህ ነው። የእግዚአብሔር ቸርነቱን የምናደንቅበት ፈጣሪ ሲሆን በፍጡር እጅ። እንዲሁም አበው ሲተረጉሙ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል ይደንቅማል ይላሉ። ምን ማለት ነው? ዓለምን መፍጠር የፈጣሪ ስራ ነው። ዓለምን መመገብ፣ ዓለምን ማሳለፍ፣ ዓለምን ማኖር የፈጣሪ ስራ ነው። አይደንቅም? የአንበሳ ስራው መስበር፣ መግደል፣ መብላት ነው። በጎችን ሲያገኝ ይህ አንበሳ ስራ ነው። በግ ውስጥ ግን ገብቶ በጓ አንበሳውን እየመታችው ወይም ደግሞ እየወጋችው ሲያለቅስ ብናገኘው ግን እንደነቃለን። ምክንያቱም የእርሱ ኃይሉ መብላት መስበር ስለሆነ። አሁን የተደነቅነው ዓለምን በመፍጠሩ ሳይሆን መፍጠርማ ግብሩ ነው፣ መፍጠርማ ባህሪው ነው። የተደነቅነው በፈጠረው ፍጡር ውስጥ ውህድ ሆኖ መጥቶ ተገኝቶ የፍጡርን ስጋ ተሸክሞ ዓለምን ማንቀጥቀጥ ሰማያትን መክፈት የሚችለው አምላክ እርሱ ግን ተጠማሁ እያለ ኤፍራጥስና ግዮንን የፈጠረ አምላክ የተጠማበት ምስጢር የተራቀቀበት ይህ በደለ አዳምን የተሸከመበት ምስጢር ነው ማለት ነው። ስለዚህ ሐሳቤ ግልጽ ከሆነ ለምንድን ነው ግን ሰው የሆነው? ለምንድን ነው ግን የተደበደበው? ለምንድን ነው ግን የወደቀው የተነሳው? ለምንድን ነው ግን መከራ የተቀበለው ከተባለ ይህ ሁሉ ምስጢር የተከናወነው በአዳም ላይ የፈረደውን ፍርድ በራሱ ለመሸከም ነው። ባይሸከመውስ ምን ይመጣ ነበር ቢሉ በአዳም በራሱ ላይ ይፈርድበታል። በአዳም ፈረደበት ማለት ደግሞ መሐሪነቱ ይቀራል ማለት ነው። ቢምረውስ ከተባለ ደግሞ ፍርዱ ይታጠፋል። ስለዚህ እግዚአብሔር ፍርዱ እንዳይቀርበት በራሱ ላይ ፈረደ፣ መሐሪነቱ እንዳይቀርበት በአዳም ላይ ምሕረት አወረደ። ይህ ምስጢር የተፈጸመበት ነገረ ሥጋዌና ምስጢረ ሥላሴ ይባላል። በአጭር ሲገለጽ ቤተክርስቲያን የነገረችን፣ ቤተክርስቲያን ያስተማረችን፣ ከአበው ያገኘነው፣ ከመጻሕፍት የተረከብነው ይህ ነው። በደንብ ሲበራራ ደግሞ ውስጣዊ ሐሳብ ስላለው በአንቺ ሐሳቤ ከብዶሽ ከሆነ አቅለው በሐሳብሽ ልክ ደግሞ ወንድሞች ይነግሩሻል። ሰላም ክርስቶስ ሁላችን እንረዳው ዘንድ ይርዳን። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። መምህር የነ ቅዱስ ጳውሎስን የአባቶቻችን የመምህራኑ ጸጋ ያድርልን። ሳራ የገባሽ እና ያልገባሽ ካለ ጠይቂን። የገባሽን ይሄ ገብቶኛል፣ ደግሞ ያልገባሽ ካለ ደግሞ ይሄን ተጨማሪ ማብራሪያ እፈልጋለሁ።
ኦኬ አሁን በክርስቶስ ለምን መጥቶ በምድር ለምን ዋጋ ከፈለ በሚለው በመጀመሪያ አዳም ጥፋት ሲያጠፋ እግዚአብሔር ቃል ስለገባለት እና ቃሉ የአምላክ ቃል ስለማይታጠፍ ያን ቃል ግዴታ ለመፈጸም በምድር መጥቶ ያንን መፈጸም ነበረበት በሚለው ነው የተረዳሁት። ሰው ልክ ካልሆንኩኝ ልክ ባለመሆንሽ ሳይሆን አንቺ ጥያቄ የፈጠረብሽ ነገር በዚህ ዙሪያ አሁን እዚህ ጋር የነበረው ለምን ጌታ ከሰማኑ ማዳን ሲችል ለምን ሕማምን መከራ መቀበል አስፈለገው ለሚለው የመለሱልሽ መልስ አንቺ ያ መልስ በቂ ሆኖልሻል ወይስ ተጨማሪ ማብራሪያ ትፈልጊያለሽ? አሁን ባልኩት ሁኔታ የተረዳሁት ልክ ከሆነ ኦኬ፣ እሺ፣ ጥሩ። ተጨማሪ ነገሮችም ካሉ በኋላ እንጨምርልሻለን። ሁለተኛው ጥያቄሽ የነበረው ደግሞ ምንድነው? የአንድነትና ሶስትነት፣ ስለ ስላሴ ሶስትነት በምንድነው አንድነት በምንድነው የሚለውንም አብራርተውልሻል መምህራችን እና እዛ ላይ ሲያለሽ ማረዳት እንዴት ነው? አሁን ጥያቄ የፈጠረብሽ ነገር አለ ወይስ? አዎ እሱ ላይ ማለት ምንም አልተረዳሁም ማለት ይቻላል። አሁን ለምሳሌ አምላክ አንድ ሆኖ እያለ ሶስት ሆነ፣ ከዛ ደግሞ መልሶ አንድ ሆነ፣ ከዛ ደግሞ ቃሉ ነው የእግዚአብሔር ቃል ነው ኢየሱስ የእግዚአብሔር ቃል ነው ይላል አይደል? እንዴት ነው የእግዚአብሔር ቃል ከዛ ሰው ሆነ፣ ከዛ ደግሞ አሁን ምንድን ነበር ያልከኝ? ሶስት ሆነ ከዛ አንድ ሆነ። እሱ አልገባኝም። እንደገና ደግሞ በመጽሐፉ ላይ እኔ አንድም ሶስትም ነኝ ብለዋል። ማለት አሁን ኢየሱስ በምድር ሲያስተምር ለ12ቱ ሐዋርያት እኔ አንድም ነኝ ሶስትም ነኝ ብለዋል። ልክ አሁን እንደተረዳሁት እንዳስረዳችሁ መጽሐፉ ላይ ያለ ማለት በዛ አንግል ነው እንደዚህ እየተባለ ያለው እና መሆር ደግሞ መጽሐፉ ላይ ብታሳዩኝ እና ብረዳው በጣም ደስ ይለኛል። ኦኬ፣ እሺ። ሌላው ይቅርታ ስልክ እየገባብኝ ነው። እሺ፣ ሰው አንድነትና ሶስትነት እና ከሰማዩ ለምን አላዳነንም? ሌላ ሶስተኛ ጥያቄ ነበረሽ ወይስ? አይ ቲንክ አንደኛው ውስጥ ተቀላል፣ ሁለተኛው መሰለኝ። ሶስተኛ ጥያቄሽ ሌላ ጥያቄ አለ ግን አንድ ላይ ጠይቅ እዚሁ ላይ አይ ነው ቅድም ያቀረብሻቸው ውስጥ ያስቀድሙ እነሱን። ኦኬ፣ እሺ፣ በጣም ጥሩ። መምህር ስላሉ እሳቸው ያርሙናል። እኔና ክርስቶፎረስ ደግሞ ትንሽ እንጨምርልሽና እንዲሁ ለወጥ ሲል ነቃ ብለሽ ታዳምጫለሽ ነው። ግን መምህር ደግሞ እኛ ያጎደለውን አርመው መምህራችንም ስለሆኑ እሳቸው ፊት ብንሳሳት ሁላችንም እሳቸው ያርሙናል። እሺ፣ እኔ ጥቂት ደቂቃ ወስጄ እንትን ልበልሽ። ከዛ ደግሞ መምህር ክርስቶፎረስ ሜይ ቢ የረሳሁትም ካለ የሚስተካከልም ካለ አስተካክለው ያስተምሩናል ማለት ነው። እሺ፣ የመጀመሪያው ማወቅ ያለብሽ ነገር በደንብ ስሚኝ ሳራ። አምላክ በእኛ ጭንቅላት ምሳል በእኛ ጭንቅላት ይሄ አምላክ እንዲህ ቢያደርግ እንዴት ይሆናል፣ እንዲህ ቢሆን እንዴት ይሆናል የሚባል አይደለም። አምላክ በራሱ አምላክነት ባህሪው አንደኛው ምንድነው? ከአይምሮ ከጭንቅላት በላይ ነው። ለጭንቅላት የተመቸሽ አምላክ ካለ እርሱ ጣዖት ነው የሚሆነው። ኦኬ፣ አምላክነት ያሰኘው አምላክ ራሱ ያሰኘው አንደኛው ባህሪው ምንድነው? ከአይምሮ በላይ ሆኖ አንቺ ግን አማኟ በእምነት የምትረጁ ነው፣ በእምነት የምትቀበዩ ነው። ኦኬ፣ ራሱን ይገልጣል እሱ በወደደው። አማኙ ያን አምላክ በገለጠበት ራሱን ይረዳል። አምላክ ራሱን ሲገልጥ አማኙ ግን አይ አገላለጥ ለጭንቅላቴ አልተመቸኝም፣ አገላለጥ ግን ትንሽ ለጭንቅላቴ ከብዶኛል ካለ ያ አማኙ የሚፈልገው ቀላል አምላክ ጣዖታት ነው የሚፈልገው ማለት ነው። አምላክ ደግሞ ከዛ ባህሪ የወጣ ነው። ስለዚህ እሱን በደንብ ልታስተው ያስፈልጋል። ኦኬ፣ ሰው እኛ የምናወራው እግዚአብሔር ስለ ክርስቲያኖች በመገለጡ እግዚአብሔር ራሱ እንዴት ገለጠ፣ ትልቁ ይሄ ነው። በቃ ሶስትነት አንድነት ስንል አሁን አንቺ እንደለመድሽው ወይ እንደለመድነው በተለምዶ 1 2 3 ከዛ ደግሞ አንድ ሲታሰብ በአይምሮ 1 እና 3 እኮ ምናምን ታያለሽ አይደል? ይሄ አይምሮ ነው የሚለው። ታዲያ 1 እና 3 ሲባል ግን እንደዚህ እንደምንቆጥረው ዓለማዊ ቁጥር እንደምንቆጥረውና 1 3 እያልን እንደምንመድበው ነው አይደለም። አንድነትና ሶስትነት ስንል ምን ማለት ነው ሲባል ሶስትነቱ እንዴት ነው እግዚአብሔር የገለጠው፣ አንድነቱ እንዴት ነው የገለጠው፣ እኛ በሚቀለን መልኩ ሰዎች በሚረዱት መልኩ ስናብራራው እሱን ላሰማሻው። የመጀመሪያው እግዚአብሔር ሶስት ነው ስንል እግዚአብሔር ሶስት መለኮት ነው እያልን አይደለም። እግዚአብሔር ሶስት ነው ስል ራሱን በምንገለጠልን በስም ሶስት እንደሆነ ገለጠልን። ማን ብሎ? አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። በብሉይ ኪዳን እግዚአብሔር
እያሉ ይጠሩታል አባቶቻችን። በሐዲስ ኪዳን ደግሞ ልጁን ገለጠልን። ልጁን በመግለጡ ደግሞ እግዚአብሔር አብ እንደሆነ ወይም አባት እንደሆነ፣ ወልድ የሚባል ልጅ እንዳለው፣ መንፈስ ቅዱስ የሚባል ደግሞ ሕይወት እንዳለ፣ ሰራጺ እንዳለ ደግሞ ተማርን ማለት ነው። እግዚአብሔር ራሱን ገለጠልን። ስለዚህ በስም ሶስት ነው እንላለን። በምን? አብ፣ ወልድ፣ መንፈስ ቅዱስ በስም ሶስት። በደንብ አስተው የምናገረው እንዳለ ይህን የምናገረው መጽሐፍ ቅዱስ እትሻለሁ። ከዛ እግዚአብሔር በግብር ደግሞ ሶስት ነው። በግብር ሶስት ነው ማለት ነው። አብ አባት ነው። አብ ልጅ አይደለም። አብ አባት ነው። የባህሪ ልጅ አለው። ማን የሚባል? ወልድ የሚባል ኦኬ። የባህሪ ልጅ ማለት ነው አብን መስሎ፣ አብን አክሎ፣ አብን ተካክሎ ከአብ እኩል የሆነ ማለት ነው። ኦኬ የባህሪ ልጅ ይባላል። ወልድ። ከዛ ደግሞ መንፈስ ቅዱስ አለ። ከአብ የሚወጣ ከአብ የሚሰርጽ ወይም መንፈስ ቅዱስ የአብና የወልድ ሕይወት እስትንፋስ የተባለው ማለት ነው። ስለዚህ በግብር ሶስት ነው ማለት ነው። አብ ወልድ አይደለም፣ ወልድ አብ አይደለም። ስለዚህ ስንት አካል አለ አለ? ሶስት አካል አለ ማለት ነው። ስለዚህ አብ ወልድ ስላልሆነ አብ የወልድ አባቱ ነው፣ ወልድ የአብ የባህሪ ልጁ ነው። ምክንያቱም ኢየሱስ ክርስቶስ በመጽሐፍ ቅዱስ አንተ ማነህ ሲሉት እኔ የአብ ልጅ ነኝ ይላል። አስተውይ። አንተ ማነህ ሲባል እኔ የአብ ልጅ ነኝ ይላል። ከዛ ደግሞ እኔ ደግሞ የሰው ልጅ ነኝም ይላል ጌታ። የሰው ልጅ የተባለው ለምንድን ነው? ከድንግል ማርያም ስለተወለደ በስጋ ማርያም ስለተገለጠ የሰው ልጅ ይባላል። ግን ደግሞ አስቀድሞ እሱ ታዲያ የት ነበረ ቢባል በክብሩ ከአባቱ ጋር ነበረ። ይህንን ደግሞ ሲናገር እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ ጌታ። ጥቅሶቹን አሁን እሰጥሻለሁ ማለት ነው። እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ። ስለዚህ አባቴ ብሎ ይጠራዋል አብን። ራሱ ወልድ። መቼ ነው አባቴ ያለው? ከድንግል ማርያም ሲወለድ አይደለም፣ አስቀድሞም አባቴ ነበር እያለ ነው ጌታ። ስለዚህ በግብር ሶስት ነው ማለት ነው። አብ የወልድ አባት ነው። ወልድ የአብ የወልድ አባት ነው። ወልድ የአብ ልጅ ነው። መንፈስ ቅዱስ ሰራጺ ነው፣ ከአብ የሚወጣ ነው እንዳለ ማለት ነው። ይሄ ግብር ምን ነው? ከዛ ደግሞ የስም አልን፣ ግብር አልን፣ ከዛ አካል አልን። የአካል ሶስትነት ማለት አብ አካላዊ ነው። አብ አካላዊ ነው ማለት እኔነት አለው ማለት ነው። እኔ ባይ ነው ማለት ነው። ኦኬ ፐርሰን ነው ማለት ነው። ወልድም አካላዊ ነው፣ እኔ ባይ ነው። መንፈስ ቅዱስም እኔ ባይ ነው። ኦኬ ስለዚህ ሶስት አካል አለ ማለት ነው። ሶስት ስም፣ ሶስት ግብር፣ ሶስት አካል። እስካሁን ድረስ አስተዊ ሶስት መለኮት፣ ሶስት አምላክ አላልኩም። እሺ እስካሁን እያወራ ያሉት ምንድን ነው? ግብር፣ አባት፣ ልጅ፣ መንፈስ ቅዱስ ሰራጺ፣ ስም አብ ወልድ መንፈስ ቅዱስ። ከዛ ደግሞ ምን አልኩሽ? ስም አካል እና ግብር። አካል ደግሞ አብ ፍጹም አካል ፍጹም ገጽ፣ ወልድ ፍጹም አካል ፍጹም ገጽ፣ መንፈስ ቅዱስ ፍጹም አካል ፍጹም ገጽ፣ እኔነት ማለት ነው አለ። ወደ መለኮት ስትመጪ ግን ወደ አምላክነት፣ ወደ መለኮትነት፣ ወደ ፈጣሪነት፣ ወደ ገዢነት፣ ይህን ዓለም ወደ መፍጠር፣ ይህን ዓለም ወደ ማሳለፍ፣ ወደ ፍቃድ፣ ወደ እውቀት ስትመጪ ግን አንድ ነው እንላለን። የተለያየ እውቀት የለም፣ የተለያየ ፈቃድ የለም፣ የተለያየ መለኮት የለም፣ የተለያየ አምላክ የለም። አንድ አምላክ፣ አንድ መለኮት፣ አንዲት ስልጣን፣ አንዲት አገዛዝ። በሶስቱ ስም አንድ መለኮት፣ በሶስት ግብር አንድ እግዚአብሔር፣ በሶስት አካል አንድ መለኮት እንላለን ማለት ነው። ይህን ሁሉ በመጽሐፍ ቅዱስ አሳየኝ ካልሽኝ ላሳይሽ። ትልቁ ያሉን ጥቅስ እያልሽ ነው አይደለ? አልነገርከኝም እስካሁን ጥቅስ። አይ ኖ እኮ ልትይዥ ነው ወይ ማለት ነው። ምክንያቱም ቅድም ቃል በቃል መመር ያሉትን ነገሮች ስደግሚ ስላልሰማው በደንብ ተከታተይም ብዬ ነው። እሺ ኦኬ ልጀምር። አሁን እንግዲህ ከዘፍጥረት ልጀምርልሽ። ለምን እስልምናን ተወኩት የሚለውን አንድ ርዕሱን ወደ ጎን አድርግልኝ። ዲቫ ርዕሱን ጠጋ አድርግላቸው ዲያቆን። ካልተመቾት ዲያቆን እኔ እያወጣሁለት እርሱ መናገር ይችላል። እሺ እሱም ጥሩ ሀሳብ። እንዲሁም በስልኬን ወደ ደረታች ከማድረግ እሺ ቆስን ድረስ የትልቁ ላይ ሆን አንዴ ትልቁ ላይ አርጎኛ ጀማ በእጄ ይዤ ስለሆነ ጥሩ እንዲሁም ጥሩ ሀሳብ። ዴቭ ሞዴሬተሮች ትልቁ ላይ አርጉኝ፣ እኔ ራሴን ማድረግ ስለማልችል ነው። ሞዴሬተር አይደለሁም አይገርምህም? እሺ ዴቭ አለ ወይ? ሞዴሬተሮች ካላችሁ ትልቁ ላይ አርጉት። ኮንስታንቲኖስ 1700 ሰው ሞዴሬተር የለም። በጣም ነው የሚያሳዝን። እኔ እኮ ሞዴሬተር ነኝ፣ ግን እንዲህ ልበልና እስከዛ ድረስ ይቀጥሉሽ። እሺ ይታይሽ ይሆን ዴቭ?
እንዴ ሞዴሬተር ምንድን ነው የታለ ናኑሻ ምናምን የላችሁ ማለት ኔትወርክ ተቋርጧል እንዴ? ሳሪ አለን እኔና ክርስቶስ አለ። ችግር የለም። በቃ እንደዚህ ቀጥሉ። ይታየኛል። ችግር የለም። ኮመንቱን አብሮትና ሞዴሬተሮች እንዲመጡ አድርጓቸው። ኮመንቱን ስታበሩላቸው መኖራቸውን ነግሯቸዋል። ኮመንትን ለማብራት እኮ ሞዴሬተር የለንም፣ ተቸገርን። ኮመንት እንዴት ነው የሚያበራው? ሞዴሬተር አለ። ኦኬ እቺ እንትኗ ላይ ግባና ሼር የምትለው አለች ከርቭ ነገሯ፣ ቀስት ነገሯ። እሺ እሷን ስትነካት ከዛ ሞዴሬተር ሴቲንግ የሚል አለ አይደል? እሱን ስትነካ ኮመንት የሚል ይመጣልሃል። ያው ከፈትኩት። ኦኬ የሚገርሙት እስከዛሬ አላገም። እሺ እሺ ሳሪ አሁን ማነብልሽ ኦሪት ዘፍጥረት ምዕራፍ ማሳደግ ይችላል። ዲያቆንዬ ሰላም ብዬ ራሱን እኮ ማሳደግ ይችላል። እኔ ጋር ሞዴሬተር ካለ እኮ ራሱን እኔ ጋር ማሳደግ የለችም። የሚገርም ኧረ እባክህ። ኦኬ ወደ ደውለት ወደ እሺ ቀጥሉ። እስከዛ ድረስ ዲያቆን ወይም እኔ እርሱን ላተልቁትና ሲመጣ እኔን ከፍ ያደርጉ። እሺ ጥሩ፣ እሱም ጥሩ ይታየኛል። ችግር የለም። ቀጥሉ። ኦኬ እሺ የመጀመሪያው ዘፍጥረትን ነው ማሳየሽ። ኦኬ አሁን በደንብ አስተውይ። እግዚአብሔር ጥበብ ማስተዋል እኔም ላንቺም ይግለጥልን። ምንድነው የሚለው? ኮመንት ላይ ሀሳብሽ እንዳይበተን ከቃሉ ላይ ብቻ ሁኚ። እሺ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ማን ሰማይና ምድርን ፈጠረ? እግዚአብሔር። ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ምን አገኘን? እግዚአብሔር ሰማይና ምድርን ፈጠረ። ቀጥሎ ደግሞ የእግዚአብሔር መንፈስ ደግሞ ይላል። ያሹ እዚህ ጋር የእግዚአብሔር መንፈስ አለ፣ ደግሞ እግዚአብሔር ይላል። የእግዚአብሔር መንፈስ ይላል ደግሞ። ኦኬ ቅድም ቤሽ ነበረ መንፈስ ቅዱስ ቤሽ አልነበረ? እግዚአብሔር መንፈስ ቅዱስ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ኦኬ ከዛ ደግሞ እግዚአብሔርም ደግሞ ይላል ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እሺ አሁን ይሄ ሁሉ ገና ፍጥረት እየተፈጠረ ነው። ፈጣሪ እግዚአብሔር ፍጥረትን እየፈጠረ ነው። አሁን እዚህ ውስጥ እግዚአብሔር ይሁን ብሎ ሲፈጥር ታያለሽ፣ በቃሉ ሲፈጥር አይደል? አሁን በቃሉ ሲባል ደግሞ ምን ማለት ነው የሚለውን ደግሞ በኋላ ስለመጣበት በደንብ አስምሪባት። በቃሉ ሲፈጥር ታያለሽ። መንፈስ ቅዱስም ደግሞ በዚህ መፍጠር ውስጥ ደግሞ አለ። አይሽ አይደል? ምክንያቱም የእግዚአብሔር መንፈስ ይላል። ኦኬ በደንብ አስተያየ የእግዚአብሔር መንፈስ። ኦኬ አሁን እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ ደግሞ የእግዚአብሔር ቃል አለ አይደል? ሁሉን ብርሃኑን እያለ እየፈጠረ ያለው ማለት ያው ሁን የሚልበት ቃል አለው ማለት ነው። አይ ቃል እንደ ቃል ሲባል ምን እንደሆነ አላሳይሽ ነው ገና። ኦኬ እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ ከዛ ደግሞ የእግዚአብሔር ቃል አለ ማለት ነው አይደል? ኦኬ የእግዚአብሔር ቃል ንግግር አይደለም፣ ፈጣሪ ነው፣ አድራጊ ነው። ምክንያቱም በቃሉ አይደለም የሚፈጥረው። እዚህ ጋር አሁን ብርሃን ሁን ሲለው ሆነ ማለት አሁን ሆነ የሆነበት ቃሉ ማለት ነው። ቃሉ ፈጣሪ ነው። ኦኬ የእግዚአብሔር አይደለም፣ ምክንያቱም በቃሉ አይደለም የፈጠረው። ስለዚህ የእግዚአብሔር ቃል ምንድን ነው ማለት ነው? ፈጣሪ ነው፣ ሰሪ ነው አይደል? በኋላ ይሄ ቃል እንደሆነ ላሳይ ስለፈለኩኝ ነው። ኦኬ የእግዚአብሔር መንፈስን አገኘን፣ የእግዚአብሔር ቃልን አገኘን፣ እግዚአብሔርን አገኘን አይደል? በጣም መልካም። እሺ እዛው ዝቅ ብሎ ሚላ መሰለሽ እግዚአብሔርም አለ ይላል። እግዚአብሔር ደግሞ አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አስተዊ ተናጋሪ ማለት ነው እግዚአብሔር አይደል? ግን ሲናገር ምን አለ? ሰውን በመልኬ እንደ ምሳሌ አለ። እንደ ምሳሌያችን በመልካችን እና እንደ ምሳሌያችን ከዛ ደግሞ ይላል እንፍጠር አይደል? እንፍጠር ሲል አሁን አላህ በብዙ ሲያወራ በብዛት ሲያወራ ራሱን በብዙ ሲያወራ ምን ነበር የተማርሽው? ራሱን እያላቀ እያገዘፈ አይደል? በክርስትናው እንደዛ ብሎ ነገር የለም። እግዚአብሔር ራሱን ማላቅ ማግዘፍ አይጠበቅም። እኛ እናገነዋለን፣ እኛ እናገዝፈዋለን እንጂ እግዚአብሔር እኛ እያለ እንደ ምድራዊ ነገስታት
እኛ እያለ ራሱን ማግሰብ አይጠበቅበትም። እግዚአብሔር እኛ እያለ ሲናገር ሶስትነቱን እየተናገረ ነው። መንፈስ ቅዱስን እየተናገረ ነው። አብን እየተናገረ ነው። አካላዊ ቃልን በስጋ ከመገለጡ በፊት ማለት ነው። ኋላም ከስጋ ተገለጠ በኋላ ደግሞ ወልድን እየተናገረ ነው እንጂ ይሄ ለሰክሽያ ወይ ምንድን ነው ራስን ለማላቅ ራስን ለማግነን አይደለም። ገባሽ? እኛ ፍጥረቱን እናገነዋለን እንጂ እግዚአብሔር ራሱን ለማግነን ከማን ጋር ይወዳደራል? እግዚአብሔር ይወዳደራል? ራስን እስቲ ስታስቢ አምላክ ራሱን ለማግነን ራሱን ለማላቅ መጣጣር አለበት እንዴ? ከማን ጋር ይወዳደራል? አምላክ ከማንም ጋር ይወዳደራል ማለት። ስለዚህ በእኛ እግዚአብሔር እኛ እኔ እያለ ሲያወራ አንድነቱን፣ እኛ እያለ ሲያወራ ደግሞ ሶስትነቱን። አሁን ለዚህ ነው ቅድም ብዬሻለሁ፣ የእግዚአብሔርን ነገር መገለጡን ነው የምናምነው እኛ። ገባሽ? ጭንቅላቴ የሚመቸኝን አይደለም ማምነው። ጭንቅላቴ የሚመቸኝማ ቀላል አምላክ ነው። በጭንቅላቴ የሚደርስበት ቀላል አምላክ ነው። ያ ደግሞ ጣዖት ነው። ለጭንቅላቴ የሚመቸኝ አምላክ ከፈለኩ ክርስትናው የሚጠይቅሽ ከአንቺ ምንድን ነው? እግዚአብሔር እንዴት ተገለጠ? ከዛ ነው የምንጀምረው። እኔ እንዴት ይቅለለኝ ሳይሆን እግዚአብሔር ራሱ እንዴት ገለጠ ነው። ስለዚህ እግዚአብሔርም አለ ምን አለ? ሰውን እግዚአብሔርም አለ ሲል አንድነቱ ይነግርሻል አይደል? እግዚአብሔሮችም አሉ አላለም ማለት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር። መፍጠር የማን ባህሪ ነው? መፍጠርን እግዚአብሔር ለፍጡራን ያካፍላል? ከመላእክት ጋር ይፈጥራል? እግዚአብሔር አብሮ ቁጭ ብሎ መላእክቱን እስቲ እንፍጠር አግዙኝ ይላል? አይ መላእክት አይደለም ፍጡር አይደሉም እንደነሱ። ስለዚህ ፍጡራን አይደሉም ማለት ጋር እንፍጠር ተብለው ፍጡራን ይጠራሉ? አይ ታዲያ እንፍጠር ሲል እግዚአብሔር ምን ማለት ነው ስትይ፣ አሁን መልስ ላሰጠሽ ነው። እንፍጠር ሲል ከማንን ነው እንፍጠር እያለ ያለው ስትይ፣ መዝሙረ ዳዊት ላይ ይሄንን ግልጽ አድርጎ ያስቀምጥልሻል። መዝሙረ ዳዊት መዝሙር 33 ላይ እንዲህ ይላል። መዝሙር 33 ቁጥር 6 አሁን ቀላል ነው። አንቺ አይስተምርሽኛለሽ በደንብ በእግዚአብሔር ቃል ሰማያት ጸኑ፣ በእግዚአብሔር ቃል ሰማያት ጸኑ። በእግዚአብሔር ቃል ሰማያት ጸኑ ማለት ተፈጠሩ አይደለም ማለት ነው። ጸኑ ማለት ተፈጠሩ ማለት ነው፣ ተሰሩ ማለት ነው። በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸውም ሁሉ፣ ሰራዊቶቻቸው ማለት የሚኖሩት ማለት ነው። ኦኬ፣ ሰራዊቶቻቸውም ሁሉ በአፍ ውስጥ ትንፋስ ይላል። እዚህ ጋር አሁን ፈጣሪ እግዚአብሔር ፈጣሪ ቃሉ ህይወት ሰጪ ደግሞ የአፍ ውስጥ ትንፋስ ይላል አይደል? ትንፋስ ማለት መንፈስ ቅዱስ ነው። እሱን ልመጣልሽ ጎበዝ። አሁን እዚህ ጋር እንፍጠር ሲል ማን እየሆነ እንደሆነ ገብቶሻል። እስትንፋስ ብሎ የሚጠራ ማለት ነው መንፈስ ቅዱስን። ቃል የሚለው ደግሞ ወልድን እንደሆነ አሳይሻለሁ። ምክንያቱም ይህ ዝም ብሎ ተራ ንግግር አይደለም አይደል? ይሄ ንግግር ቢሆን ኖሮማ ንግግር የሚሰራ ንግግር የሚፈጥር እንዴት ይሆናል አይደል? የእግዚአብሔር የራሱ ቃሉ ደግሞ የራሱ ቃሉ ደግሞ ምንድን ነው? ፈጣሪ ነው፣ አድራጊ ነው አይደል? ምክንያቱም ያው በቃሉ ተፈጠረው አይደለም የሚለው ዓለማት ሁሉ በቃሉ ተፈጠረው አይደል? ስለዚህ እንፍጠር ሲል እግዚአብሔር ቃሉን እና መንፈስ ቅዱስን እየተናገረ እንደሆነ ገባሽ አሁን? ምክንያቱም ፍጥረት ሁሉ የተፈጠረው በመንፈስ ቅዱስ ህይወትነት ሰጪነት አይደል? በእግዚአብሔር ቃል ፈጣሪነት። ስለዚህ መንፈስ ቅዱስም ቃልም አብም እግዚአብሔር አብም ፍጥረትን ፈጠሩ አይደለ? አንዱ እግዚአብሔር ፈጠረ በሶስትነቱ አይደል? አሁን እዚህ ጋር እስትንፋሱና ቃሉ ሲል እንዴት ነው የሚለየው? ምንም የሚለይ ነገር የለም። በመፍጠር የሚለይ የለማ። አየሽ? ምክንያቱም በዚህ ውስጥ የምታዩ ፈጣሪ የዚህ ሁሉ በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸውን ባሉ በአፍ ውስጥ እስትንፋስ የሚለው ፈጣሪነት አይደል የሚያሳየው? ምክንያቱም አንዱ ከአንዱ አይለይማ። እስትንፋስን መንፈስ ቅዱስ አይደል? ምን አገኙ ማለት አሁን እስትንፋስ መንፈስ ቅዱስ ነው። ሰው ቃልና እስትንፋስ የሚለው እንዴት ነው የሚለየው? አይለይም። ምክንያቱም ይኸውልሽ በመፍጠር የሚለያይ አምላክ የለም። ሶስት ፈጣሪ የለማ። ገባሽ? በእግዚአብሔር ቃል ፍጥረቱ ተፈጠረ፣ በመንፈስ ቅዱስ ደግሞ እስትንፋስነት ፍጥረት ሁሉ ምን አገኘ? ህይወት አገኘ። ይሄንን ቆይ በሌላ ልጨምርና ላሳይሽ። መጽሐፈ ኢዮብ ላይ ደግሞ ይህንን በደንብ አድርጎ እንደዚህ አብራርሻል። መጽሐፈ ኢዮብ ምዕራፍ 33 ላይ በኋላ በምሳሌ አስረዳሻለሁ። እሺ ኢዮብ ምን እንደሚል የእግዚአብሔር መንፈስ ፈጠረኝ አለ። አሁን ደግሞ የእግዚአብሔር መንፈስ ምን አለኝ ይላል? ሁሉንም የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል። ሁሉንም የሚችል የአምላክ እስትንፋስ ምን ሰጠኝ?
በጣም ጥሩ። እግዚአብሔር እዚህ ጋር ደግሞ ፈጣሪ ማን ተባለ? ያው መንፈስ ቅዱስ ለማለት ነው። መንፈስ ቅዱስ አይሹ። ምክንያቱም ቅድም ብዬሻለሁ በመፍጠር አብ ወልድ መንፈስ ቅዱስ አንድ አላልኩሽም? መንፈስ ቅዱስ ማለት የእግዚአብሔር መንፈሱ ነው አይደል? ራሱ መንፈስ ቅዱስ ማለት እግዚአብሔር መንፈስ ቅዱስ ነው ሲባል ራሱ መንፈስ ቅዱስ ህይወት የሚሰጥ ቅዱስ የእግዚአብሔር መንፈስ የእግዚአብሔር እስትንፋስም ይባላል። ገባሽ? ለምሳሌ በቀላል ምሳሌ አመጣልሻለሁ። ቃሎቹ ላሳይሽ ነው። አሁን የእግዚአብሔር መንፈስ ፈጠረኝ። ማነው እዚህ ጋር ፈጣሪ የተባለው? መንፈስ ቅዱስ አይደል? የአምላክ እስትንፋስ የተባለው ማነው? ራሱ መንፈስ ቅዱስ አይደል? በጣም ጥሩ። ቅድም ማን ፈጣሪ ተባለ? ቃል አይደል? በእግዚአብሔር ቃል ተፈጠሩ አይደል የሚለው? በእግዚአብሔር ቃል ተፈጠሩ። ሰማይ ጸማው በእግዚአብሔር መንፈስ በዚህ ጋር ነው መንፈስ ቅዱስ። ስለዚህ ስንት ፈጣሪ አለ ማለት ነው? አንድ ፈጣሪ አይደል? ምክንያቱም መንፈስ ቅዱስ የሚሰራው ማን ይሰራል ማለት ነው? ቃልም ይሰራል። በእግዚአብሔር ቃል ይሰራል ማለት ነው አይደል? የእግዚአብሔር ቃል የእግዚአብሔር ወልድም እግዚአብሔር አብም እግዚአብሔር መንፈስ ቅዱስም ፈጣሪ ነው ማለት ነው አይደል? ዙሮ ሁሉም ከእግዚአብሔር የወጡ ናቸው ነው። አንድ መንፈስ በቃ አንድ ይቅርታ አንድ አምላክ ያለው በመፍጠር አንድ ፈጣሪ ነው ያለው። አሁን ደግሞ ጌታ ራሱ የተናገረውን ደግሞ ላሳይሽ። ኦኬ ወደ አሁን ይሄ ያሳየሽ በጣም ጥቂት የሆኑ ከብሉይ ኪዳን ያሳየሽ። ወደ አዲስ ኪዳን ልግባ። ብሉይ ኪዳንና አዲስ ኪዳን ለይተሻል አይደል? ለይተሻል አይደል? እሺ ብሉይ ኪዳንና አዲስ ኪዳን ምንድነው ልዩነቱ? አዲስ ኪዳን ማለት ኢየሱስ ክርስቶስ ከመጣ በኋላ የጻፉት አይደል? ብሉይ ኪዳን ደግሞ ማለት ነቢያቶች እንደ ትንቢት ምናምን የተናገሩት። ጥሩ እንደሱም ነው። ግን በነቢያቱ ብሉይ ኪዳን ማለት ሕገ ኦሪት የነበረበት እግዚአብሔር በነቢያቱ ይናገርበት የነበረው ነው። ኦኬ ሐዲስ ኪዳን ግን ራሱ እግዚአብሔር በልጁ የተናገረበት ነው። ኦኬ ይሄንን ደግሞ አዲስ ኪዳን ማለት አራቱ ወንጌሎች ማለት አዲስ ኪዳን ያሰኘው የክርስቶስ መምጣት ነው። ጌታ ከመጣ በኋላ ሐዋርያቱን መርጧል። ሐዲስ ኪዳን ያሰኘው ጌታ በመምጣቱና አዲስ ኪዳን ስለተደረገ ነው። እሱን ሌላ ቀን ኪዳን ሁለቱ ኪዳናት ብሉይ ኪዳንና አዲስ ኪዳን ሲባል ምን ማለት ነው የሚለውን ደግሞ አሳይሻለሁ። እሺ ኦኬ እሺ። አሁን ደግሞ ምን ላሳይሽ? ሁለት ክፍሎች አሳይሽ። በደንብ አስተውይ። እሺ የዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይላል፣ በመጀመሪያ ቃል ነበር ይላል። በመጀመሪያው ቃል ነበር ሲባል ይሄ መጀመሪያ የተባለ የትኛው ነው? መጀመሪያ ማለት መጀመሪያ ነው። ቃል ማለት መጀመሪያ ነበር ነው። በመጀመሪያው ሲል ቅድም ኦሪት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ምን ማለት ይመስልሻል? አሁን እዛ እግዚአብሔር የፈጠረበት ቃሉ ማለት ነው። ኖ እሱን አለ የጠየኩሽ ሳርዬ። በመጀመሪያ የምትሆነ ገና እዚህ በመጀመሪያ ጋር ያለሁት በመጀመሪያ ማለት ትርጉሙ ነው ጥቂት። ጎበዝ፣ እሱን የጠየኩሽ። ለምሳሌ በመጀመሪያ እግዚአብሔርን ሰማይና ምድርን ፈጠረ ስል ምን ያልኩኝ ነው? በመጀመሪያ ማለት ምንም ሳይኖር በፊት ማለት ነው። በጣም ፍጥረት ከመፈጠሩ በፊት ማለት ነው አይደል? ፍጥረት ከመፈጠሩ በፊት ካልኩኝ ፈጣሪ አለ ማለት ነው አይደል? ፍጥረት ከመፈጠሩ በፊት ካልኩኝ ፈጣሪ አለ አይደል? ምክንያቱም ፍጥረትን ያስገኘ ፈጣሪ አለ። ምንም ሳይኖር ፈጣሪ አለ፣ ከዛ ፍጥረት። ስለዚህ በመጀመሪያ ሲባል ፍጥረት ከመፈጠሩ በፊት ማለት ነው አይደል? ምንም ሳይኖር በፊት መጀመሪያ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲባል ማለት ነው እግዚአብሔር አለ፣ ከዛ መፍጠር ምን አደረገ? ጀመረ ማለት ነው አይደል? እግዚአብሔር መጀመሪያ ነበረ፣ ከዛ ፈጠረ። ጎበዝ፣ በጣም ጥሩ። አሁን እዚህ ጋር ነኝና በመጀመሪያ ቃል ነበር ማለት ነው። ከሁሉም መጀመሪያ ቃል ነበረ ማለት ነው። መጀመሪያ ምንም ሳይኖር ንግግር ነበር ማለት ነው። መጀመሪያ ነበረ፣ መጀመሪያ ነበረ። አሁን ላይ ያለ ነገር ማለት አሁን ሳይሆን መጀመሪያ ነበረ። አንድ ነገር ነበር የምትይው እኔነት ያለው ነገር ነበር፣ እኔነት የሌለው ነገር ነበር ይባላል። እኔ ማለት የማይችል አካል ነበር ይባላል? ኧረ አይባልም። ንግግር እኔ ማለት ይችላል? ንግግር ብቻ። አሁን ለምሳሌ እኔ እና አንቺ የምናወራው ንግግር አለ አይደል? ከኔና ከአንቺ በፊት ነበር? አይ አይደለም፣ ከኔ ስለሆነ የሚወጣው ከኔ በፊት የለም። በጣም ጥሩ። ታዲያ እዚህ ጋር በመጀመሪያ ቃል ነበር ከተባለ ቃል ነበር ሲል ነበር የሚለው ምን ያሳይሻል? እኔነትን ያሳይም? ያሳያል።
ቃል ነበረ ማለት ቃል ነበረ መጀመሪያ ነበረ መጣሽልኝ። ስለዚህ ቅድም በዙረ ዳዊት ላይ በእግዚአብሔር ቃል ሰማዮች ጸኑ ሲል ያ ቃል እየተባለ ይጠራው ማን እንደሆነ እየገባሽ ነው? እኔነት ያለው እንደሆነ አካላዊ እንደሆነ። ኦኬ አሁን የእግዚአብሔር ቃል እዚህ ጋር ክርስቶስ ወልድ የተፈጠረበት ቃል ነው ይሄ። ይኸውልሽ ቆይ በመጀመሪያ ቃል ነበር ነው የሚለው አይደል? ገና ዝቅ ብዬ ገና ነብልሻለሁ። ነበር የምትለዋን እንድትፈቻልኝ ፈልጌ ነው። ነበር ሲባል ንግግር ነበር ማለት ነው። ነበረ መጀመሪያ ነበረ ማለት ነው እኮ ለንግግር ነበረ ታያለሽ። ንግግር ብቻ ከሆነ ነበር ይባላል። ለንግግር እንደዛ አይደለም። ንግግር እንዴት ነው? ነበረ መጀመሪያ ነበር። እኔነት አለ ማለት ነው አይደል? እኔ ማለት ይችላል ማለት ነው አይደል? ይችላል። ጎበዝ። ስለዚህ ቅድም በመዝሙረ ዳዊት ላይ በእግዚአብሔር ቃል ሰማያት ጸኑ ሲል ቃል የተባለው ምን እንደሆነ ገባሽ? አሁን እንጃ ማለት ይሄ በዚህ ቃል ነው ሰማይ የጸናው ማለት ነው። አዎ ይሄው ቃል አድራጊ ነው ፈጣሪ ነው አልኩሽም ቅድም። ኦኬ ስለነበረ ይሄ ነው የፈጠረው ማለት ነው። ታችም እዚሁ ዝግ ብላ ነው ይፈታልሻል። ይኸው ከዛ በመጀመሪያ ቃል ነበር፣ ቃልም ደግሞ ከማን ጋር ነበር አለ? በእግዚአብሔር ዘንድ ነበር። አይሹ እርሱ እግዚአብሔር ከመጀመሪያም የነበረ ነው አይደል? በጣም ጥሩ። ስለዚህ ከእግዚአብሔር ጋር ነበር። ራሱ ደግሞ ቃልም ማን ነበር ይላል? እግዚአብሔር ነበር። በጣም ጥሩ። ቃልም እግዚአብሔር ነበር ካልሽ ይህ ቃል ማን ነው ማለት ነው? እግዚአብሔር ራሱ ቃል ማን ይባላል ስሙ? እግዚአብሔር ነው። ቃልም እግዚአብሔር ነበር ይላል እግዚአብሔር። እሺ ስለዚህ ቃል የሚለው ንግግር አይደለም ማለት አይደል? እኔ ባይነት። ምክንያቱም እግዚአብሔር ቃልም እኔ ባይነት አለው አይደል? እግዚአብሔር ጎበዝ። ስለዚህ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። አሁን ይኸው ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችሁ ካለ እርሱ አልሆነም። እርሱ የተባለው ማን ነው እዚህ ጋር? እግዚአብሔር ነው። እግዚአብሔር ቃል። ምክንያቱም ይኸውልሽ ስለ ቃል ነው። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አረ እያለ ነው ስለ ቃል አይደለ እያወራ ያለው። ስለዚህ እዚህ ጋር እርሱ የተባለው ማን ነው ማለት ነው? እግዚአብሔር አይደለ? እግዚአብሔር ቃል አይደል? ምክንያቱም ያው እግዚአብሔር ቃል ነው። ምክንያቱም ያው ቃልም እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር ካለ ማለት ሁሉ በእርሱ ሆነ። ስለዚህ ሁሉ በእርሱ ሆነ የተባለው በእግዚአብሔር ነው የሆነው ማለት ነው። በምን በቃል አይደል? ቆይ ከመጀመሪያው ልንገርህ። በመጀመሪያ ቃል ነበር አለ። በመጀመሪያ ቃል ነበረ። አሁን ነበር የሚለው ፈታ ነው አይደል? ነበር የሚለው ነበር ከመጀመሪያ ነበረ። ነበር ካልን እኔነት አለ ማለት ነው አይደል? አላው ነበረ ከሁሉም በፊት የነበረ ነገር ነው። ስለዚህ ቃል እግዚአብሔር ዘንድ ነበረ፣ ከእግዚአብሔር ጋር ነበረ። በጣም ጥሩ። ከዛ ራሱ ቃል ደግሞ ምንድነው አለ? ቃልም እግዚአብሔር ነበር። ስለዚህ ቃልም እግዚአብሔር ነበር ከተባለ ራሱ ቃል ንግግር ሳይሆን ማለት ነው እኔነት ነው ማለት አይደል? እኔ ማለት ነው ይችላል። ቃል እግዚአብሔር ነው ማለት ነው። ቃል እግዚአብሔር ነው አይደል? ኤግዛክትሊ ጎበስ። ስለዚህ ራሱ ቃል እግዚአብሔር ስለሆነ ሁሉ በእርሱ ሆነ የተባለው ሁሉ በእርሱ ሆነ የተባለው በእግዚአብሔር ማለት ነው። በእግዚአብሔር ቃል ማለት ነው። አዎ ጎበስ። ከሆነውም አንዳች እንኳን ለእርሱ አልሆነም፣ በእርሱ ደግሞ ሕይወት ነበረች ይላል። አይሹ ምክንያቱም ንግግር ነው እንዳትዪ እኔነት ያለው ፐርሰን ስለሆነ ያ ቃል የተባለው ነው ህይወት አለው እኔነት አለው ማለት አይሹ ሁሉ በእርሱ ሆኗል፣ በእርሱ ደግሞ ህይወት ነበረች፣ ሕያው ነበር ማለት ነው። ምክንያቱም እግዚአብሔር ሕያው አይደለ ለዘላለም አይደል? በጣም ጥሩ። ከዛ ይሄን እያነበሽ ዝቅ ስትይ እንዲህ የሚል ነገር ታገኛለች። ይኸው ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይላል። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። በማ ዮሐንስ ታውቂያለሽ? ዮሐንስ ማለት ጌታን ያጠመቀው ማለት ነው። ኦኬ ዮሐንስ ተላከ። ዮሐንስ የተላከበት ምክንያት ጎበስ ዮሐንስ ሁለት አሉ ወይ? እሺ በእሱን ሌላ ርዕስ ውስጥ እንዳላስገባሽ። እሺ ይሄ ወንጌላዊ አይደለም፣ ይሄ አጥማቂ ዮሐንስ ይባላል። ወንጌላዊ ዮሐንስ ወንጌልና ራዕየ ዮሐንስና ዮሐንስ መልእክትን የጻፈው ነው። ይሄ አጥማቂው ነው። ኦኬ ይሄ አጥማቂ ዮሐንስ ነው። ሄሮድስ የሚባለው ንጉስ ያስገደለው።
ኦኬ ጀምሩን አላውቀውም። ስለዚህ ያው ዮሐንስ ወንጌል ላይ ገና ጌታ ከድንግል ማርያም ተወልዶ የሚመረጠው ነው፣ ሐዋርያ ነው። ይሄ ዮሐንስ መጥምቆ እንደሚመጣ የተናገረው ማለት ነው። ራእዩ የጻፈው እንደሚመጣ የተናገረው ትንቢተ ኢሳይያስ ላይ ትንቢት ተነግሮታል ለዚህ ለዮሐንስ። ኦኬ ኦኬ። ከዛ ምን ይላል? ይሄ ዮሐንስ የሚመጣው ለምንድን ነው አለ? ስለ ብርሃን ሊመሰክር። እሺ ይኸው ስለ ብርሃን ሊመሰክር ዘንድ ለምስክርነት መጣ ይላል። ዮሐንስ ዮሐንስ ሲመጣ የሚመሰክርለት ማን አለ? ብርሃን አለ አይደል? ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ማን ነው እዚህ ጋር ሲተዋለው? ዮሐንስ አይደል? ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እርሱ በራሱ ማን አልነበረም? ብርሃን አልነበረም። ከዛም ይላል አሁን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል። አስተውይ። አሁን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደሚመጣ ነበር ወደ ዓለም ይመጣው እኔነት ከሌለው ያለ ካልሆነ የሚኖርና ያለ ካልሆነ እንዴት ይመጣል? አንድ ነገር መጣ የምትይው ሕያው የሆነ እኔነት ያለው ነገር አለ የሚመጣው አይደል? በጣም ጥሩ። ደግሞ የሚመጣው ግን ኦልሬዲ በዓለም ነበር ይላል። አይሹ ወደ ዓለም ሳይመጣ ግን በዓለም ነበር። ምን ማለት ነው? ምን ማለት ነው? ፍችልኝ። ገና አልመጣም። አስተውይ። ገና ወደ ዓለም አልመጣም ብርሃኑ፣ ግን ወደ ዓለም ሳይመጣ ግን ደግሞ በዓለም ነበር። ያለ ነበር ማለት ነው። ያለ ነበር። እግዚአብሔር ለምሳሌ አሁን ከኔና ከአንቺ ጋር አለ አይደል? አለ። በሰማይም አለ አይደል? እግዚአብሔር የሌለበት ቦታ አለ? አይ የለም። ስለዚህ እዚህ ጋር ምኑን ያሳይሽ ነው? ያ ወደ ዓለም የሚመጣው እውነተኛው ብርሃን በዓለም ነበር ከተባለ እርሱ በሰማይም በምድርም የነበረ ነው ማለት ነው። አዎ የነበረ ነው። ምን ስለሆነ ነው ነበረ የምትይው? በሰማይም በምድርም የነበረ ነው የምትይው ምን ስለሆነ ነው? ለማን ነው ይሄ ባህሪ የሚሰጠው? ያው በዓለም ሁሌም የሚኖረው ለአምላክ ነው ሊሆን ይችላል። ጎበዝ። ስለዚህ እውነተኛው ብርሃን ወደ ዓለም የሚመጣው ብርሃን ከመምጣቱ በፊት ግን በዓለም ነበረ። ዓለሙም ደግሞ በእርሱ ደግሞ ሆኗል፣ ተፈጥሯል። አይሹ ዓለሙም በእርሱ ሆነ ይላል። አይሹ ከዛ በኋላ ምን መሰለሽ? ወደ እርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም ይልና ቁጥር 14 ላይ ቃልም ስጋ ሆነ ይላል። ቃል ስጋ ሆነ። ቃል ማለት መጀመሪያ ዮሐንስ 1 ላይ የተነገረው ቃል ነው። እሱ አካላዊ ቃል። ቅድም ምን አለን? እርሱ እግዚአብሔር የሆነው ቃል አይደለ? እግዚአብሔር ቃል ወደ ዓለም ይመጣ ነበር አይደል የተባለው? ወደ ዓለም ሲመጣ በዓለም ነበረ፣ ግን ገና ወደ ዓለም ሲመጣ ግን ምን ይዞ መጣ ይላል? በምን ተገለጠ ይላል? ስጋ ሆነ። ቃልም ስጋ ሆነ ይላል። ስለዚህ ወደ ዓለም ሲመጣ ከድንግል ማርያም ተወልዶ በማኅፀነ ማርያም አድሮ ከድንግል ማርያም ከስጋዋ ስጋ ነስቶ ቃልም ምን ሆነ ማለት ነው? ስጋ ሆነ። አስተውይ። ቃልም ስጋ ሆነ። እሺ ቃልም ስጋ ሆኖ ተፈጠረ ይላል አይልም? ማለት ሆነ ነው የሚለው። በጣም ጥሩ። ጸጋንና እውነትንም ተሞልቶ በእኛ ምን አለ? አደረ። ስለዚህ ዮሐንስ ሊመሰክርለት የተላከው ያ እውነተኛው ብርሃን ያ በዓለማትን ሲፈጠር የነበረው ዓለማት የተፈጠረበት ያ ቃል እግዚአብሔር ቃል ምን ሆነ? ሰው ሆነ ማለት ነው። ያው ስጋ ሰው ነው። ስጋ ሆነ ማለት ስጋ ሆነ ማለት ሰው ሆነ ማለት እኮ ነው። ሰው ሆነ። ስለዚህ እግዚአብሔር ሰው ሆነ የምንለው ከዚህ የተነሳ ነው። ምክንያቱም ቃል ምንድን ነው ብለናል ቅድም? ቃልም እግዚአብሔር ነበር አይደለም የሚለው? ቃል እግዚአብሔር ነበር። ቃል ፈጣሪ ነበረ። ያ እግዚአብሔር ቃል ምን ሆነ? ሰው ሆነ አይደል? ስጋ ሆነ ማለት ነው። ሰው ሆነ። አሁን ቃልም ስጋ ሲሆን ቃል ቃልነቱን አልለቀቀም፣ ስጋም ስጋነቱን አልተውም ማለት። ምክንያቱም ያው ቃል ምን ሆነ? ስጋ ሆነ ነው የሚለው። አይሹ ወይም ያው ቃል ምን ሆነ? የማይታየው ታየ ማለት ነው። ቅድም ወደ ዓለም ይመጣ ነበር ግን በዓለም ነበር አይደለም የሚለው? ወደ ዓለም ሳይመጣ ግን በዓለም ነበር፣ አላየነውም ነበር አይደለ እስካሁን። አሁን ግን አየነው። ለምን? ምን ስለሆነ? ስጋ ስለሆነ። ሰው ሆኖ አይሹ ስጋ ሆነ።
ስለዚህ እግዚአብሔር ሰው ሆነ እንላለን ማለት ነው። የእግዚአብሔር ልጅ እግዚአብሔር ሰው ሆነ እንላለን። ቃልም ምን ሆነ? ስጋ ሆነ። ያ እግዚአብሔር ቃል ምን ሆነ? ስጋ ሆነ። እዚህ ድረስ ገብቶሻል? ገባኝ። አሁን ዮሐንስ 1:1 ላይ የነበረው ቃል እግዚአብሔር ነው። የእግዚአብሔር ቃል ስጋ ሆነ ማለት ሰው ሆነ ማለት ነው። የእግዚአብሔር ቃል ወይም እግዚአብሔር ራሱ አይደለ? ምክንያቱም አንድ እግዚአብሔር አለ አይደለ? ያው ቃል ራሱ እግዚአብሔር ነው አይደል? የእግዚአብሔር ቃል እግዚአብሔር ቃሉ ማለት ነው። ቃሉ ሲባል ንግግሩ ማለት አይደለም። አስተውይ። ንግግሩ እኔን ያ የእግዚአብሔር ቃል ማለት እኔነት አለው። ራሱ እግዚአብሔር እኮ ነው። ምክንያቱም ይኸውልሽ ቃልም ማን ነው ይላል? እግዚአብሔር ነበር። ስለዚህ እግዚአብሔር እኔነት አለው አይደለ? እግዚአብሔር እኔነት አለው። እግዚአብሔር ፈጣሪ ነው። እግዚአብሔር መለኮት ነው አይደለ? ስለዚህ ያው ቃል ራሱ ማን ነው? ራሱ እግዚአብሔር ነው አይደል? ይሄ ቃል እግዚአብሔር የእግዚአብሔር ቃል ወይም ቃል የተባለው እግዚአብሔር ምን ሆነ? ስጋ ሆነ። እንደኛ በእኛ መሀል አደረ ይላል። ከዛም ይላል ቃል ራሱ እኔነት ያለው ማለት ነው። በጎበዝ እኔነት አለው። ምክንያቱም ምን ተብሏል? በመጀመሪያ ምን ነበር ስለተባለ ቃል ነበር ስለተባለ መልሶ ደግሞ እግዚአብሔር ነበር ስለተባለ ነበር የተባለ ምንድን ነው? ራሱ እግዚአብሔር ነው። ምክንያቱም እግዚአብሔር የነበረ ነው አይደል? ይሄ ቃል ግን ታዲያ ማን ነው ስትይ፣ አሁን ቅድም ወልድን ያልኩበትን ላሳይሽ። ኦኬ ምን አለ ጌታችን? ማነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1:2 ላይ እዩ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ነበር አይደል? በነቢያቱ ይናገር በብሉይ ኪዳን አይደል? ከዛ ግን ይላል ሁሉን ወራሽ ባደረገው ደግሞም ስታምቢልችን ዓለማትን በፈጠረበት በልጁ ይላል። በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ዓለማትን የፈጠረው በማን ነው አለ? በልጁ። ጎበዝ። ልጁ ማን ይባላል ስሙ? በፊት በስጋ ከመገለጡ በፊት የእግዚአብሔር ቃል ወይም አካላዊ ቃል ይባላል። የፈጠረበት ቃል ነው። ስለዚህ ልጁ የተባለው ቃል ነው ማለት ነው፣ ኢየሱስ ክርስቶስ ማለት ነው። በኋላ በስጋ ማርያም የተገለጠው የአብ ቃሉ የአብ ልጁ የተባለው ማን ነው ማለት ነው? ወልድ ነው ማለት ነው። ቃል። ጎበዝ። ምክንያቱም ዓለማትን ሁሉ በፈጠረበት በማን ይላል? በፈጠረበት በልጁ ማለት በቃል ማለት ነው። የፈጠረበት ቃል ስለሆነ በፈጠረበት ሲባል ይኸውልሽ የአብ ቃሉ ማን ስለሆነ ነው? ወልድ ራሱ አይደል? ስለዚህ ወልድ መሆኑን ግን አሁን ወልድ መሆኑን አላየሁም። ግን የፈጠረበት ልጁ በፈጠረበት ከተባለ የፈጠረው በቃል ነው እኮ ልጁ ነው ቃሉ። ይኸው ዓለማትን በፈጠረበት ማለት ልጁ ደግሞ ማን ነው? ወልድ የሚለው እንዴ አላየሁም እስካሁን። ቃል ነው እኮ ልጁ ማለት ልጁ የተባለው ማን ነው? የእግዚአብሔር ልጅ የተባለው ቃል ነው እኮ። ስለዚህ መጀመሪያ የተፈጠረበት ወልድ ምን ነው እኮ ልጁ የተባለው ነው። ግዕዝ እኮ ነው። ወልድ ማለት ይኸውልሽ አቡ ማለት አባት ማለት ነው። አብ ማለት ግዕዝ ነው። እሺ ልጅ ማለት ወልድ ማለት ነው። አዎ ልጁ የተባለው ወልድ ነው። ኦኬ ምክንያቱም ይላል መሰለሽ። እሺ ደግሞ ይጨምርልሽ ዓለማትን በፈጠረበት በልጁ የሚለውን ያሻረን። ኦኬ እንግዲህ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህን እየተናገረ ያለው ማን ነው? ኢየሱስ ክርስቶስ አይደል? አባቴ ብሎ የሚጠራው ማንን ነው? እግዚአብሔር አብን አይደል? ቅድም አብ ወልድ መንፈስ ቅዱስ አላልኩሽም? አብ አባት ነው፣ ወልድ ልጅ ነው አላልኩሽም? አባት ቃሉ ነው አይደለ? ወልድ የሚባለው ልጁ የአብ ቃሉ የእግዚአብሔር ቃል ወልድ ነው ማለት ነው። ወይም አባት የሚለው ደግሞ አብን ነው። እግዚአብሔር አብን ማለት ነው። አዎ ደግሞ መንፈስ የእግዚአብሔር መንፈስ የሚለው ማንን ነው? መንፈስ ቅዱስ። ስለዚህ እግዚአብሔር ቃል እግዚአብሔር መንፈስ ቅዱስ ከተባለ እግዚአብሔር ሲል አብን ነው። የእግዚአብሔር ቃል በኋላ የተገለጠው በስጋ ማርያም ወልድን ነው። የእግዚአብሔር መንፈስ ሲባል ደግሞ ማንን ነው? መንፈስ ቅዱስን።
ኦኬ ገባሽ? ስለዚህ ምን አለ? ይኸው አብን ማን ብሎ ይጠራዋል? አባቴ ብሎ ይጠራዋል። ኦኬ አንድ ደግሞ ራሱ ምን እንዳለ ደግሞ ላሳይሽ። ራሱ ጌታ ምን አለ? አሁን የእግዚአብሔር መገለጠው ምንሽ ከዚህ አንጻር ነው። ገባሽ አይደል? እግዚአብሔር ራሱ እንዲገለጠልን ራሱ እንዲገለጠ ስንል ይኸው በሶስትነቱ ገልጦልናል እንላለን። የዮሐንስ ወንጌል ላይ ደግሞ ጌታ እንዲህ ብሎ ተናግሯል። የዮሐንስ ወንጌል ምን አለ መሰለሽ? ጌታ በዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 13 ላይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ችን በደንብ ስሚያት። ምዕራፍ 3 ቁጥር 13 ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ጌታ። ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም። ከምን ከወረደው በቀር ነው የሚለው? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም። እችን እንፍታት። ለምሳሌ ወደ ሰማይ ያረጉ የሉም? በህይወታቸው አሉ እኮ አይደል? እነ ኤልያስ አርገዋል አይደል? አይደል? እነ ኤልያስ አልሞቱም ታውቂያለሽ። ከነ ህይወታቸው የተወሰዱት አይደል? አርገዋል አይደል? እነሱ ከሰማይ ነው የወረዱት? አይደሉም። ጎበስ። ከሰማይ ከወረደስ በቀር ወደ ሰማይ ወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ኢየሱስ ክርስቶስ የእግዚአብሔር ልጅም ይባላል የሰው ልጅም ይባላል። የሰው ልጅ ለምን ተባለ? ከድንግል ማርያም ስለተወለደ አይደል? ሶሪ እዚህ ጋር አልገባኝ። ኢየሱስ ተወልዶ ነው እንጂ ከሰማይ ወርዶ አይደለም አይደል? ከሰማይ ከወረደው በቀር ሲል ምን ማለት ነው ታውቂያለሽ? አስቀድሞ በክብሩ ይኖር የነበረው በክብሩ ዙፋን በሰማይ ይኖር የነበረው ለማለት ነው። ስራ መጣባት መሰለኝ። ኦኬ ቀጥል። እሺ ከሰማይ ከወረደው እዚህ ጋር ቆይ አንዴ፣ በኋላ ከምትደክም ልንገር። አሁን ለምሳሌ ከሰማይ ከወረደው በቀር ሲል ኢየሱስ ወደ ምድር የመጣው በማርያም ነው አይደል? አዎ ከሰማይ የወረደ ነው ነው። አዎ ሳሪ ከሰማይ ከወረደው በቀር ሲል ኦኬ፣ በምን እያለ እንደው ታውቂያለሽ? ከሰማይ ከወረደው በቀር ሲል እርሱ በክብሩ የነበረው ይመጣ ነበር ይላል አይደል እንዴ? ለምሳሌ ቅድም ዮሐንስ ወንጌል ስናነብ ወደ ዓለም ይመጣ ነበር አይደል የሚለው? በዓለሙ ነበር ወደ ዓለም ይመጣ ነበር አይደል የሚለው? ወደ ዓለም ከመምጣቱ በስጋ ማርያም ከመገለጡ በፊት የት ነበር እርሱ? በክብሩ በሰማይ ነበር አይደል? በሰማይ ነበር አይደል? በሰማይ በምድር ይሞላ ነው አይደል? ግን በስጋ ማርያም ከመገለጡ በፊት በምድር ላይ በስጋ ማርያም ወይም ሰው ሆነ ታይቶ ነበር? አልታየም ነበር አይደል? ስለዚህ ከሰማይ ወረደ ሲል ያ እውነተኛው ብርሃን መምጣቱን ከክብሩ ዙፋን ወደኛ ዝቅ ማለቱን ወደ በትህትና ዝቅ ማለቱን ያሳያል። ገባሽ? ምክንያቱም መልሶ ምን አለ መሰለሽ? ይሄን እየተናገረ ያለው ጌታ በስጋ ተገልጦ በምድር ላይ እያስተማረ ነው አይደል? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም አለና ከዛ ምን አለ? እርሱም በሰማይ የሚኖር የሰው ልጅ ነው አለ። አሁን የምኖረው የት ነው እያለ ነው? በሰማይም እየኖርክ ነው በምድርም አለው እያለ ነው። አይሹ ምክንያቱም በሰማይ የሚኖረው ነው የሚለው። በሰማይ የሚኖረው የሰው ልጅ ማለት ጌታ በሰማይም አለ። ምክንያቱም በቅድም ምን አለን ዮሐንስ ወንጌል ላይ ወደ ዓለም ከመምጣቱ በፊት በዓለም ነበር አይደል የተባለው? ልክ በስጋ ማርያም ሲመጣ ከሰማይም አልጎደለም ማለት ነው። ምክንያቱም የምናወራው ስለ አምላክ ነው፣ ስለ እግዚአብሔር አይደል የምናወራው? በስጋ ማርያም በምድር ላይ ሲኖር በሰማይም ደግሞ በምድርም በሙሉ የሞላ ስለሆነ በሰማይም ነበርኩ እያለ ነው ጌታ። ምክንያቱም ቅድም ምን አለ? ወደ ምድር ከመምጣቱ በፊት ወደ ዓለም ከመምጣቱ በፊት በዓለሙ ነበር አይደል የተባባለው? በጣም ጥሩ። ወደ ዓለም ሲመጣ ግን ሰው ሆኖ አየ ነው አይደል? ቃል ስጋ ሲሆን ሰው ሆኖ አሁን እዚህ ጋር ማለት ነው በምድር ሆኖ ከሆነ ያስተማረው በሰማይ የሚኖረው የሰው ልጅ ነው ካለ በሰማይም አለው ማለት ነው። አዎ ለምን መሰለሽ ቅድም ምን አለን? በዓለሙ ከመምጣቱ በፊት ዓለም ውስጥ ነበር አይደል የተባለው ቅድም? አዎ ምኑን ነው የሚያሳይሽ? መለኮት አይደለም እግዚአብሔር በሁሉ የሞላ ነው አይደል? አዎ በሁሉም ያለ ማለት ነው። በዓለም ሁሉ ያለ። አዎ ያ በዓለም ሁሉ ያለው በምን ተገለጠ? በሰው መልክ ተገለጠ አይደል? በሰው መልክ በመገለጡ ምድር ላይ ብቻ ነው ያለው?
አይ በሰማይ የሚኖር ሰው ይላል። ስለዚህ በሰማይ ይሄንን ደግሞ ራሱ ቅዱስ ጳውሎስን ብሎ አመጣልን መሰለሽ ፊልጵስዩስ ላይ ለምንድን ነው እንደዚህ ሆነው ስትይ ፊልጵስዩስ ላይ በፊልጵስዩስ መልእክቱ አይ ቲንክ አራዘምኩ መሰለኝ መምህራኖች ወጡ። በጣም ይቅርታ እንግዲህ ሰው በጣም ሰዓት ከወሰድኩ አልወሰድሽም ነው አንቺ እየገባሽ ነው አይደል? ግን በጣም አሪፍ እሺ። ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል ይኸው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ ያለው ክርስቶስን ነው አይደል? እርሱ አይደል በእግዚአብሔር መልክ ሲኖር ሳለ ይላል በደንብ እርሱ በእግዚአብሔር መልክ ሲኖር ሳለ ምንድን ነው የሚያሳይሽ? የነበረ የኖረ ነው። ማን ሆኖ? በእግዚአብሔር መልክ እግዚአብሔር ሆኖ ማለት ነው አይደል? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ማለትና ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። መተካከል የሚለውን አንዴ መተካከል የሚለው እኩል እንደ እኩል ማለት ነው። ልክ ወደ ምድር እርሱ በስጋ ማርያም ሲገለጥ አይደለ? ይኸው እሱ በእግዚአብሔር መልክ ይኖር ነበር አይደል? ከዛ መለኮት ነው ይኖር ነበር ማለት ነው። በቃ እግዚአብሔር ስትይ መለኮት አምላክ ፈጣሪ ንጉስ ያሽኗል አይደል? ከዛ በኋላ ግን ደግሞ በባህሪውን ዝቅ አደረገና ከኛ ጋር ሆነ አይደለ? ሰው ሆነ አይደል? የማርያም መልክ ያዘ አይደል? ነገር ግን በሰው ምሳሌ ሆነ ሲል ራሱን ማለት እንትን ሲል አሁን ለምሳሌ አንቺ የሰው ምሳሌ ነው የምትባዩ ወይስ ምን ነው የምትባዩ? ከእናት ከአባት ነው የተወለድሽው። ጌታ ግን በድንቅ ስራው በድንቅ ተአምር ከድንግል ማርያም ያለ አባታት የተወለደው። ስለዚህ በሰው ምሳሌ ሆኖ ራሱን ባዶ አድርጎ በምስሉም እንደ ሰው ተገኝቶ ይላል። አይሹ እንደ ሰው ተገኝቶ ራሱን እንደ ሰው ተገኝቶ ማለት ነው እርሱ ሰው ያልነበረው ሰው ሆኖ ማለት ነው። ሰው ሆኖ ራሱን አዋርዶ አይደል? ለምሳሌ አንቺ እንደ ሰው ተገኝተሽ ይባላል እንዴ? አይ ሰው ነኝ። ሰው ነሽ ከጅማሬው ፍጡር ነሽ አይደል? እርሱ ግን እንደ ሰው ተገኝቶ ከተባለ ሰው ያልነበረው ምን ሆኖ ማለት ነው? ሰው ሆኖ ማለት ነው። ይኸው በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ዝቅ አደረገ ራሱን ለሞትም ይኸውም የመስቀል ሞት እንኳ የታዘዘው ነው። አይሹ ለምንድን ነው የሞተው? ቅድም ስትይ ነበር አይደል? ለምንድን የተገረፈው የተሰቀለው ስትይ ነበር አይደል? ምን ስለሆነ ይላል? ሰው ስለሆነ። አይሹ ራሱ ምን ስላደረገ? እንደ ሰው ስለሆነ ራሱን ሰው ፍጹም ሰው ስላደረገ ፍጹም አምላክ የሆነው እርሱ ፍጹም ሰው ሆነ። ስለዚህ ምን ሆነ? በስጋው ምን ሆነ? ሞተ። የመስቀል ሞት ድረስ እንኳን የታዘዘ ሆነ። ምን ስለሆነ? ራሱ ምን ስላደረገ? ዝቅ ስላደረገ። ያጁ እንደ ሰው ደግሞ ከኛ ጋር ስለሆነ ሰው ስለሆነ ማለት ነው። ሰው አይደለም እንደ ሰው ሆነ ነው እንጂ ሰው አይደለም። ከመጀመሪያው ሞተ እኮ እንደ ሰው ብሎ እኮ እንደ ሰው ለሚባል ነገር እኮ ሞት አይነገርም ማለት ሰው በመሆኑ ሰው ከመጀመሪያው ሰው አልነበረም። ሰው እንደ ሰው ሆነ ማለት ነው። በስ ኢየሱስ ክርስቶስ እርሱ በእግዚአብሔር ከመጀመሪያውማ በእግዚአብሔር መልክ ነበር ሲኖር ነበር አይደል የሚለው እርሱ በእግዚአብሔር መልክ ይኖር ነበር ነው የሚለው አይደል? የእግዚአብሔር ደግሞ ምንድን ነው? የማይታይ ነው፣ አምላክ ነው፣ ጌታ ነው፣ ኤልሻዳ ነው፣ አዶናይ ነው፣ የዓለም ገዥ ነው አይደል? ግን ምን ሆነ ይላል? የባሪያ መልክ ይዞ ይላል። አይሹ በሰው የባሪያ መልክ ሲባል ባሪያ ሲባል ባይዘው ምን ማለት መሰለሽ? እኛ የእግዚአብሔር አገልጋዮች ነን አይደል? ሰዎች። ስለዚህ የልክ የእኛን መልክ ይዞ መጣ፣ ሰው ሆነ ማለት ነው። የእኛን መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ፍጹም ሰው ሆነ ማለት ነው። ስጋ ሆነ ማለት ነው አይደል? ቃልም ስጋውን አላለም ቅድም። ስለዚህ ምን ሆነ? እግዚአብሔር ከኛ ጋር ሆነ። ስለዚህ ሰው ስለሆነ ምን ሆነ? ለሞት እንኳን የታዘዘ ሆነ ይላል። ስለዚህ እኛ ሞተ ስንል መለኮት ሞተ እያልን ነው። ገባሽ? እግዚአብሔር ስለሆነ ለሞት ታዘዘ ማለት አሁን ሰው ሆኖ ለሞት ታዘዘ ማለት ነው። አዎ ምን ማለት ነው? እግዚአብሔር በስጋ ሞተ። እግዚአብሔር በስጋው ያዙት። ክርስቶስን አምላካችን በስጋው ገረፉት። ለምን? መለኮት በባህሪው ለመለኮት ለብቻው የሚገረፍ ነው የሚደማ ነው አይደለም። መለኮት ማለት መንፈስ ነው ማለት መለኮት ረቂቅ የሆነ እኔ ባይነት ያለው ረቂቅ የሆነ የማይታይ ነው። መለኮት ግን እኔ ባይነት አለው። እኔ በወደደው መልኩ ይገለጣል አይደል?
ለምሳሌ ለሙሴ ተገልጧል፣ ለአብርሃም፣ ለይስሐቅ፣ ለነ ኢሳያስ ተገልጧል፣ ለነ ዳዊት ተገልጧል። በወደደው መልኩ ይገለጣል እግዚአብሔር። ለአብርሃም ተገልጧል። በኋላ ግን በማን ራሱ በልጁ ተገለጠ። አይሹ ልጁን ልኮ ተገለጠ። ልጁ ራሱ ተገለጠልን። ልጁ ደግሞ ለምን መጣ ይላል? ሰው ሆኖ አሁን እዚህ ጋር ማለት ነው። አሁን ለሙሴ ሲገለጥ የነበረው ለሙሴ አሁን ከ500 ምናምን በላይ ተገልጦለታል አይደል? አሁን እዛ ጋር የተገለጠለት ኢየሱስ ነው ወይስ እግዚአብሔር ነው? ይኸውልሽ ኢየሱስ ስንልኛ ከተወለደ በኋላ እናቱ ድንግል ማርያም ያወጣችለት ስም ነው። ኦኬ እንጂ እግዚአብሔር ነው። ይኸውልሽ ኢየሱስ፣ አማኑኤል እነዚህ ስሞች ከሰው ከሆነ በኋላ ለምሳሌ ኢየሱስ ነው መድኃኒት ማለት ነው። ምክንያቱም የተወለደው መድኃኒት ስለሆነ ኢየሱስ ይባላል። ገባሽ? ለምሳሌ ሉቃስ ወንጌል ላይ እንዲላል። ይኸውልሽ የሉቃስ ወንጌል ምዕራፍ 8 ላይ ይኸው ያለው እሱን መልአኩ ሲያበስራት ነው። አይ እሱ አይደለም። ቆይ ሰዓት ከወሰድኩ ብዬ መድኃኒት የሚለው ለሳይሽ የሉቃስ ወንጌል ምዕራፍ 8 ላይ እንዲላል። ይኸውልሽ የሉቃስ ወንጌል የሉቃስ ወንጌል ምዕራፍ 2:8 እነሆም የጌታ መልአክ ወደ እነሱ ቀረበ፣ በዙሪያቸውም የጌታ ክብር አበራይና ታላቅ ፍርሃት ፈሩና፣ መልአኩ ምን አላቸው? እነሆ ለሕዝቡ ለሚሆን ታላቅ ደስታ ምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ አሹ መድኃኒት ይላል። አሹ እርሱም ክርስቶስ ጌታ የሆነ ይላል። አሹ ስለዚህ ኢየሱስ ክርስቶስ ተወልዶላቸዋል። ስለዚህ ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ደግሞ መሲህ እንደማለት ነው። ኦኬ። ስለዚህ ክርስቶስ ኢየሱስ ስንል ባህሩን እየገለጥን ነው። ገባሽ? ስለዚህ ኢየሱስ ክርስቶስ የሚለው በስጋ ማርያም ከተወለደ ሰው ከሆነ በኋላ የተነገረለት ስም ነው። ገባሽ? ከዛ ፊት ታዲያ ማን ይባላል ካልሽኝ እግዚአብሔር። ዮሐንስ ወንጌል ደግሞ እንደነገረን ማን ብሎ ያስቀምጠዋል? ቃል በመጀመሪያ ቃል ነበረው ያስቀምጠዋል። ምክንያቱም ሰው የሆነ ቃልም ስጋ ሆነ አይደለም የሚለው አይደል? ቃልም ሰው ሆነ አይደለም የሚለው ሲል፣ ስለዚህ አካላዊ ቃል ይባላል፣ የእግዚአብሔር ቃል ይባላል ስሙ። ኋላ ግን ከድንግል ማርያም ከተወለደ በኋላ ደግሞ ማን ተባለ? ኢየሱስ ክርስቶስ አማኑኤል ተባለ ማለት ነው። እግዚአብሔርም ይባላል ማለት ነው። 1:23 ላይ ማቴዎስ 1:23 ላይ ጎበዝ። አማኑኤልንም አስተዋ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ራሱ አማኑኤል ማለት ራሱ ትርጉሙ እግዚአብሔር ከኛ ጋር ሆነ ማለት ነው። ማቴዎስ ወንጌል ምዕራፍ 1:23 ላይ አለ። ከዛ ላይ ከትንቢቱ ይዘው ነው ትንቢተ ኢሳያስ ላይ ያለውን ማቴዎስ ወንጌል ምዕራፍ 1:23 ይኸውልሽ፣ እነሆ ድንግል ጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይላል። አይሹ አማኑኤል ይሉታል የተባለ ይፈጸም ዘንድ። ትርጓሜውም እግዚአብሔር ከኛ ጋራ ነው። አይሹ ከዚህ አማኑኤል ኢየሱስ ክርስቶስ ስንል በስጋዊ ከተገለጠ በኋላ ከድንግል ከተወለደ በኋላ የተነገረለት ስሙ ነው ማለት ነው። ግብሩን ማንነቱን የሚገልጽ ነው። አሁን ይሄ ሁሉ ስም ማለት መድኃኔዓለም ኢየሱስ ሁሉም በምድር ላይ የዓለም መድኃኒት እያለን ነው። ስንትኑ ነው የሚገልጠው? በግብሩን ያደረገልንን ውለታውን ማንነቱን ነው የሚገልጠው። ኢየሱስ ስንል መድኃኒት፣ አይሹ ክርስቶስ ስንል መሲህ፣ አማኑኤል ስንል እግዚአብሔር ራሱ ከኛ ጋር ሆነ እያልን ነው። መድኃኔዓለም ስንል ደግሞ የዓለም ሁሉ መድኃኒት፣ የዓለም ሁሉ ቤዛ እንደማለት ነው። ምክንያቱም ክርስቶስ እኔ የዓለም መድኃኒት ነኝ ብሏል። ገባሻው? ስሙ ግን ያው የእግዚአብሔር ቃል ነው። እሱ የእግዚአብሔር ቃል እግዚአብሔር መንፈስ ቅዱስ እናደለ እግዚአብሔር መንፈስ እናደለ መንፈስ ቅዱስን የእግዚአብሔር መንፈስ እናደለ አይደል? ቅድም መንፈስ ፈጠረኝ የእግዚአብሔር መንፈስ ፈጠረኝ አይደል ያለው? ስለዚህ መንፈስ ቅዱስ ራሱ የእግዚአብሔር መንፈስ ይባላል። አካላዊ ቃል ደግሞ በስጋ ከመገለጡ በፊት እግዚአብሔር ቃል ይባላል። ራሱ እግዚአብሔር ስለ መንፈስ ቅዱስም ራሱ እግዚአብሔር አይደል? ምክንያቱም ፈጣሪ አይደለም መንፈስ ቅዱስ ራሱ በቃ። ስለዚህ አሁን ለዚህ ነው ሉቃስ ወንጌል ላይ ቅድም ያልሹ በደንብ ካስተዋልሹ ገብርኤል የተናገረው ነገር ነበረ። ምን አለ መሰለሽ? ይኸው እንዴት ይሆናል ስትለው ድንግል ማርያም ምን አላት?
መንፈስ ቅዱስ በአንቺ ላይ ይመጣል አላት። ይኸው መንፈስ ቅዱስ አሁን ላሳይሽ ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ልዑል የተባለው አብን ነው። ከዛ ደግሞ ከአንቺ የሚሆነው ደግሞ ቅዱሱ የእግዚአብሔር ልጅ አይሹ። አሁን እዚህ ጋር መንፈስ ቅዱስ አለ። ከዛ ልዑል ያለው አብን ነው። አብን ነው። ከዛ እግዚአብሔር ልጅ ያለው ደግሞ ወልድ ነው። ወልድ ነው ማለት ነው። እዚህ ጋር አሁን መንፈስ ቅዱስን አየሹ። አሁን አይሹ ፈቃድ ራሱ አሁን በዚህ የክርስቶስ ሰው በመሆን ፈቃድ ውስጥ ወይም የእግዚአብሔር ልጅ ወይም አካላዊ ቃል ሰው በመሆን ፈቃድ ውስጥ የማን ፈቃድ አለበት? የመንፈስ ቅዱስም ማለት ምክንያቱም መንፈስ ቅዱስ ወደ አንቺ ይመጣል። አይሹ ደግሞ የልዑል ኃይል ደግሞ እሺ አሁን እዚህ ጋር ከወልድ ከአብ ከዛ ከመንፈስ ቅዱስ ነው ማለት ነው። አሁን እዚህ ጋር ልዑል ያለው አብን ነው። አዎ እዚህ ጋር የምታየው መሰለሽ ፈቃድ እንታያለሽ። የክርስቶስ ሰው መሆን ወይም የእግዚአብሔር ቃል ሰው መሆን የራሱ የቃልም ፈቃድ ነው፣ የእግዚአብሔር መንፈስ ቅዱስን ፈቃድ ነው፣ የእግዚአብሔርን ፈቃድ ነው ማለት ነው። የተለያየ አንድ ፈቃድ አላልኩሽም ቅድም? አብ የሚሰራዋል፣ ወልድ የሚሰራዋል፣ መንፈስ ቅዱስ የሚሰራዋል። አብ የሚያውቀውን ወልድ የሚያውቀው መንፈስ ቅዱስ የሚያውቀው አላልኩሽም? በቃ ስለዚህ ያንን ነው ቅዱስ ገብርኤል እንደውም ይኸው ሶስትነትን በደንብ አሳየሽ። መንፈስ ቅዱስ ወደ አንቺ ይመጣል ብሎ የልዑል ኃይል ደግሞ ይጋርድሻል፣ ይጸልሻል፣ ያከብርሻል ብሎ ቀጥሎ ደግሞ የሚወለደው ደግሞ ቅዱስ የእግዚአብሔር ልጅ ይባላል። አሹ ያ የሚወለደው የእግዚአብሔር ልጅ ነው። ከድንግል ማርያም የተወለደው ማን ተባለ? የሰው ልጅ ተባለ አይደል? ስለዚህ የእግዚአብሔር ልጅ ማን ብሎ ይጠራዋል? አብን አባቴ ብሎ ይጠራዋል። የእግዚአብሔር ልጅ ስለተባለ ማለት ነው። አዎ የእግዚአብሔር እኛውን ልጆች የእግዚአብሔር ልጆች ተብለናል። እኛ በጸጋ ነው ገባሽ? ጸጋ በጸጋ ነው ልጆች የምንባለው አይደል? የእግዚአብሔር ልጅነቱ ግን የወልድ የባህሪው ነው። ምክንያቱም ቅድም ምናለን እርሱ በእግዚአብሔር መልክ ሲኖር ሳለ አይደል የሚለው ፊልጵስዩስ እርሱ ራሱ እግዚአብሔር ልጅ በሚለው በክርስትና አሁን የክርስቲያን ከሆንኩ የእግዚአብሔር ልጅ የምትባዩ በጸጋ ነው ማለት ነው። ጸጋ ነው፣ ስጦታ የተሰጠን ነው አይደል? ልጅነት የተሰጠን ነው። በቸርነቱ በምህረቱ ልጆች እንሆን ዘንድ አድሎናል። ልጆቹ እንሆን ዘንድ ገባሽ? ይሄ ጸጋ ነው። የወልድ ልጅነት ግን የተሰጠው አይደለም። ምክንያቱም እሱ ራሱ ምን ስለሆነ እግዚአብሔር ነው አላልንም ቅድም? ስለዚህ የባህሪው ይባላል። ለወልድ ሲነገር የባህሪ ገባሽ? ምክንያቱም ጌታ ራሱ የባህሪ እንደሆነ ላሳይሽ። ቀላል ነው፣ ችግር የለው። የባህሪ እንደሆነ ላሳይሽ። እሺ በጣም አሪፍ ኖት እያልሽ ነው ብዬ አስባለሁ አይደል? በጣም ጥሩ። እሺ በጣም አሪፍ። እሺ የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ኦኬ። የዮሐንስ ወንጌል ምዕራፍ 17 ቁጥር 10 እንዲህ ይላል። የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ምን ይላል? የእኔም የሆነ ሁሉ የአንተ ነው፣ የአንተውም ደግሞ የእኔ ነው ይላል ወልድ። አሹ ለሚለው የእኔም የሆነ ሁሉ የአንተ ነው፣ የአንተውን ደግሞ የእኔ ነው ይላል። አሁን አንድ ፍጡር የሆነ ወይም አንድ ነቢይ የሆነ ይሄ መናገር ይችላል። ለምሳሌ ሙሴ እግዚአብሔር የእኔ የሆነ ሁሉ የአንተ ነው፣ የአንተም ደግሞ የእኔ ነው ማለት ይችላል። ማለት አሁን ያንተ የሆነ ሁሉ ሲል ስልጣኑንም መለኮቱንም ሁሉንም ማለት ስለሆነ የአብ የሆነ ሁሉ የኔ ነው እያለ ነው ወልድ። አይችልም አይደል? ስለዚህ ወልድ ምን ስለሆነ ነው የአብ የሆነ ሁሉ የኔ ነው የሚለው? ምን ስለሆነ ነው ማለት ወልድ ራሱ አይደል? ስለዚህ ምን አለ ወልድ መሰለሽ? እኔና አብ አንድ ነን አለ። ከዚህ የተነሳ ምን አለ? እኔና አብ አንድ ነን። ኦኬ እኔና አብ አንድ ነን ብሎ በዮሐንስ ወንጌል ላይ በምዕራፍ 10 ቁጥር 30 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንዲህ አለ ጌታ። እዩ
ይኸው እኔና አብ አንድ ነን። ለምሳሌ አንድ ነቢይ አብርሃምም ይሁን ተው አብርሃምም ሐዋርያትም ቢሆኑ እነ ዮሐንስም ቢሆኑ ማንም እስቲ አንድ ቦታ ላይ እኛና እግዚአብሔር አንድ ነን ያሉበት አለ? የለም። ምክንያቱም ነቢይና ፈጣሪ አንድ ነው እንዴ? አሁን እኔና አብ ምክንያቱም አንድ ነን ካልሽ ከአብ ጋር እኩል እየሆንሽ ነው አይደል? በጣም ጥሩ። ስለዚህ እኔና አብ አንድ ነን። ለአብ ሲነገር ስለ አብ ስታወሪ ምን ነው የምታወሪው? አምላክነቱን፣ ጌትነቱን፣ መለኮትነቱን፣ እግዚአብሔርነቱን አይደል የምታወሪው? ስለዚህ የእኔ ሁሉ ሁሉ ያንተ ነው አለ ቅድም እንዳሳየውሽ ዮሐንስ 17:10 ላይ። አሁን ደግሞ ዮሐንስ 10:30 ላይ ደግሞ እኔና አብ ደግሞ አንድ ነን አለ። ስለዚህ ለአብ የሆነው የኔ ነው ካለ የአብ መለኮት የማንም ነው ማለት ነው? የወልድም። የአብ አምላክነት የማንም ነው ማለት ነው? የወልድም ነው። የአብ ህያውነት የማንም ነው ማለት ነው? የአብ ነው ማለት ነው። የመንፈስ ቅዱስም እንደዛው ነው ማለት አይደል? ምክንያቱም መንፈስ ቅዱስ ራሱ ምን ስለሆነ ፈጣሪ አይደል ያለው? ቅድም ትዝልሽ ነው ስለሆነ ራሱ መንፈስ ቅዱስ ደግሞ ፈጣሪ ነው አይደል? ቅድም አይተናል አይደል? ስለዚህ በመለኮት በስልጣን በመፍጠር በፈቃድ ሶስት ወይስ አንድ? አንድ ናቸው። የፈጠረው በቃሉ ነው፣ ያጸናው ደግሞ በስተንፈሱ ነው ይላል። ተማሪ። ስለዚህ ስለ መለኮት ስናወራ በስም ሶስት በአካል ሶስት በግብር ሶስት ብንልም በመለኮት ግን ስንት ነው እያልን ነው? አንድ ነው። ምክንያቱም ሲፈጡ በአንድ ነው የፈጠሩት። አዎ የአብ ፈቃድ የወልድ ነው የመንፈስ ቅዱስ ፍቃድ ነው። አብን ፈጣሪ ነው፣ ወልድን ፈጣሪ ነው፣ መንፈስ ቅዱስ። ምክንያቱም መፍጠር ቅድም ምን ስላለ ኦሪት ዘፍጥረት ላይ እንፍጠር አይደለም የሚለው? እንፍጠር ያው አብንም ወልድንም መንፈስ ቅዱስንም ያማከለ ስለሆነ ማለት ነው። አዎ ህይወት ሰጪ መንፈስ ቅዱስ አይሹ። ለዚህ ነው እዛው ላይ የሚገምት ኦሪት ዘፍጥረት ላይ እንዲህ የሚቃ ታገኛለሽ። እዛው ዘፍጥረት ላይ ስለ አዳም አፈጣጠር ሲያወራ